በባህሪው ሞት መንግስቱ ሽረት የሌለበት ያው አምላክ ያው እግዚአብሔር ነው። በልብ አስበን በአንደበታችን ተናግረን ስለማንዘልቀው የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ክብር ምስጋና ይግባት። ዛሬ የምንማማረው ስለምንድነው? ስለ ቅዱስ ቁርባን ነው የምንማማረው። ስለ ቅዱስ ቁርባን እንማማራለን ማለት ነው። ስለ ቅዱስ ቁርባን እንማማራለን። ያው እግዚአብሔር ልቡናችን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ሁላችሁም ነገ ስትመጡ በነገው ስንገናኝ በነገው የትምህርት ክፍል ማስታወሻ ይዛችሁ መምጣት ይጠበቅባችኋል። ለምን ስትጽፉ የምታሳተፉት ምንድነው? እጅም ይሳተፋል ማለት ነው። እጅም ይሳተፋል፣ የተጋድለው አካል ይሆናል ማለት ነው። ጆሮአችሁ በመስማት ይሳተፋል፣ እጃችሁ በመጻፍ ይሳተፋል። ትደክማላችሁ፣ ትሳተፋላችሁ። አንዱ በረከት መጻፍ ስለሆነ ማለት ነው። ቅዱስ ቁርባን የሰው ልጅ የህይወት አካል የሆነው ቅዱስ ቁርባን ነው። ቁርባን ማለት የሱርስት ቋንቋ ነው። በሱርስት የሶሪያ ቋንቋ ነው። በሱርስት ቋንቋ ቁርባን ማለት አማሃ ማለት ነው። አማሃ እጅ መንሻ ማለት ነው። በግዕዙ ደግሞ ቁርባን ማለት መቅረብ ማለት ነው። መቅረብ ማለት ነው። ቁርባን ማለት መቅረብ ማለት ነው። አንድነት ማለት ነው። ደግሞ በሶስተኛ ፍቹ ቁርባን ማለት አንድነት ማለት ነው። እንደገና በሌላኛው ትርጉሙ ቁርባን ማለት መስዋዕት ማለት ነው። መስዋዕት የሚለው ሲነበብ መስዋዕት ነው። ቁርባን የቤተ ክርስቲያን ህይወት ማለት ነው። ቁርባን ማለት የቤተ ክርስቲያን ህይወት ማለት ነው። ስለዚህ አሁን ምን የሚል ጉዳዮችን ያየነው? ቁርባን የሚባለው አማሃ ማለት ነው። መቅረብ ማለት ነው። አንድነት ማለት ነው። መስዋዕት ማለት ነው እና የቤተ ክርስቲያን ህይወት ማለት ነው። እነዚህን አምስቱን አንድ ሰው ለመቁረብ ሲያስብ ወይም ደግሞ ክርስቲያን ቁርባን ከመቀበሉ በፊት ማወቅ የሚገባው ይሄ ነው። አንድ ክርስቲያን ስጋውን ደሙን ከመቀበሉ አስቀድሞ ሊማራቸው የሚገቡ ትምህርቶች አሉ። እነዚህ ምን ይባላሉ? ትምህርተ ህውአት ይባላሉ። በእንተ ትምህርተ ህውአት ቅድመ ዘትትነገር እምጵርስፎራ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌ ተገልጦ ያስተማረው ትምህርት ምንድነው የሚባለው? ወንጌል ይባላል። ከሞተ በኋላ ተነስቶ ያስተማረው ትምህርት ኪዳን ይባላል። ኪዳን በጣም ትልቅ መጽሐፍ ነው። ከትልቁ የኪዳን መጽሐፍ ውስጥ እኔም ባይኔ አይቼዋለሁ። ለምሳሌ ጣና ቂርቆስ አለ፣ ብራናው። ከዚያ ከትልቁ መጽሐፍ ጌታ ያስተማረው 40 ቀን እስከሚያርግ ያስተማረው ትምህርት ኪዳን ነው። እስከሚሞት ያስተማረው ወንጌል ነው። ስለዚህ 40 ቀን ያስተማረው ኪዳን ይባላል። ትልቅ ነው መጽሐፉ። ከትልቁ የኪዳን መጽሐፍ ቤተክርስቲያን የምትተዳደርበት 7 ኪዳናት ተለይተውልናል። 7 ኪዳናት ከትልቁ መጽሐፍ 7 ኪዳናት ተውጣተው ለቤተክርስቲያን መተዳደሪያ ተወስነዋል። ማለዳ የምናስደርሰው ኪዳን ከ7ቱ ኪዳናት አንዱ ነው። ማለዳ የሚደረሰው ኪዳን ከ7ቱ ኪዳናት ስንቱ ነው? አንዱ ነው። አንዱን ማለዳ
እናስደርሰዋለን። እሱ ራሱ ሌሎች ክፍሎች አሉ። 9 ክፍል አለው። 9 በ3 ተከፍሎ ነው የሚደረሰው። እዚያ ውስጥ አንገባ። አንዱ ደግሞ ከሰባቱ ኪዳናት አንዱ ትዕምርተ ህቡአት ይባላል። እሱን ደግሞ ምዕመናን ስጋውን ደሙን ከመቀበላቸው አስቀድሞ ሊማሩት የሚገባቸው ትምህርት ነው። ይሄ ደግሞ እንዲያውም ትርጓሜው እንዲህ ይላል። በአማርኛ ዝም ብዬ ልንገራችሁ እንዳለ ከትርጓሜው ያለውን ምዕመናን ስጋውን ደሙን ለመቀበል ወደ ቤተ እግዚአብሔር በሄዱ ጊዜ ከሰፊ አዳራሽ ገብተን ስንዴ ዳቦ በልተን ወይን ጠጅ ጠጥተን መጣን እንዳይሉ ቢኖር ኤጲስቆጶሱ፣ ባይኖር ቆሞሱ፣ ባይኖር ቄሱ ህብስቱ ተለውጦ የአምላክ ስጋ ወይኑ ተለውጦ የአምላክ ደም እንደሚሆን አስተምሮ ሊነግራቸው ይገባል እና በእንተ ትምህርተ ህቡአት ቅድመ ዘትትነገር እምጵርስፎራ ስጋውን ደሙን ከመቀበል አስቀድሞ ምዕመናን ሊማሯቸው የሚገቡ ትምህርቶች እኒህ ናቸው። አንዱ ኪዳን ትምህርተ ህቡአት ይባላል። እንዲያውም ምዕመናን ዛሬ ቀርቶ ነው እንጂ ከግራኝ መሐመድ ወዲህ አንድ ክርስቲያን ቤተክርስቲያን ሊስም ሲመጣ ከደጀ ሰላሙ ደጀ ሰላም የሚባለው የትኛው ነው? የትኛው ነው ደጀ ሰላም? አታውቁትም? የዚህም ቤተክርስቲያን ደጀ ሰላም በየት በኩል ነው ያለው? አታውቁትም? የት አካባቢ ነው? በጀርባ የት አካባቢ? ከሰንበት ትምህርት ቤቱ ጎን። ትክክል ነው። ከሰንበት ትምህርት ቤቱ ጎን። እውነት ነው አይደለም? ምን አሉኝ? እንታ ደጀ ሰላም የምትሉት መሐራ የሚበላበት አይሽል አይደለም። እሺ ደጀ ሰላም የሚባለው መግቢያ በሩ ነው። ወደ ቤተክርስቲያን ስንገባ ያጥሩ በር ማለት ነው። እሱ ነው ደጀ ሰላም የሚባለው። የሰላማዊት ቤተክርስቲያን በር ማለት ነው። ታዲያ ከዚያ ላይ ቢኖር ጳጳስ፣ ባይኖር ቆሞስ፣ ባይኖር ቄስ ከበሩ ላይ መቆም አለበት። ጠዋት ሌሊት ተነስቶ ይቆማል። ስለዚህ ማንኛውም ክርስቲያን ሲገባ ምን ይባላል? የት እየሄድክ ነው ይላል። ምን እያረክ ነው? ወዴት ልትሄድ ነው? ቤተክርስቲያን። ምን ልታደርግ? ስጋውን ደሙን ልቀበል ይላል። ሲቀበል እንዲህ ብሎ ይጠይቀዋል። መፍትው እንከ ነገረ ህቡአት ከመታይምሩ መናሃ ተሳተፉ ለቅዱሳት ወለመኑ ተገብሩ ተስካሮ በአኮቴት። የማንን ወዴት ትሄዳላችሁ? ወደ ቤተክርስቲያን። ምን ልታረጉ? ስጋውን ደሙን ልንቀበል። የማንን ስጋ ነው የምትቀበሉት ብሎ ይጠይቃቸው ይላል። የማንን ስጋ ትቀበላላችሁ ብሎ ይጠይቃቸው። ሲጠይቃቸው መጀመሪያ አንድ ክርስቲያን ዝም ብሎ ስለመጣ ዘው ብሎ ገብቶ መሳለም አይችልም። ለምን መጣ? ቤተ እግዚአብሔር። ወዴት መጣ? ወደ ቤተ ክርስቲያን። ምን ልታረግ? ስጋውን ደሙን ልቀበል። የማንን ስጋ ነው የምትቀበል? ያወቀ እንደሆነ ከሶስቱ አካላት አንዱ አካል 5500 ዘመን ሲፈጸም በስጋ እግዝእትነ ማርያም ተገልጦ ባህሪያችን ባህሪ አካላችን አካል አድርጎ በመልዕልተ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ ሰጥቶን የሱን ስጋ በልተን የሱን ደም ጠጥተን ከሶስቱ ጋር ተዋህደን እንኖራለን ብለው ይመልሱ። ይሄንን ሲመልሱ ያቁርቧቸው፣ ባይመልሱ ተርጉመው ያስተምሯቸው ይላል። እንግዲህ ሰው ክርስቲያን ቤተ ክርስቲያን ከመግባት አስቀድሞ የሚማረው ትምህርት ምንድነው? የቁርባን ትምህርት። ቤተ ክርስቲያን ከመግባት አስቀድሞ ሊማረው የሚገባው ትምህርት ምንድነው? የምን ትምህርት ነው? የቁርባን ትምህርት ነው። ቤተ ክርስቲያን የሚመጣው ለምንድን ነው ቢባል ለመቁረብ ነው። ስለዚህ የቁርባን ትምህርት ሳይማር ቤተ ክርስቲያን እንኳን አይገባም ማለት ነው። ስለዚህ የቁርባን ትምህርት ማለት የህይወት ትምህርት ነው ማለት ነው። የህይወት ትምህርት ነው። አሁን ዛሬ ግን እኛ ነገሩን ለውጠ ነው ደርሰን አሁን ለምሳሌ ሰንበት ትምህርት ቤት ስትሄዱ፣ ጽዋ ማህበራት ስትሄዱ፣ የግቢ ጉባኤ ተማሪ እንደዚህ ስትሄዱ ደርሶ ወዲያው ምን ይሆናል? መዝሙር ያቀርባል። ገና ስለ ቁርባን አላወቀም። በትክክል ክርስቲያንም አልሆነም።
ደርሶ ስነ ጽሑፍ ያቀርባል፣ ደርሶ ግጥም ያቀርባል፣ ደርሶ ድራማ ይሰራል፣ ደርሶ ስብከት ይሰጣል። መጀመሪያ የሚቀድመው ስለ ቁርባን ማወቅና ቀጥሎ ምን ማድረግ መቁረብ ነው። አንድ ጥያቄ ልጠይቃችሁ። ክርስቲያን የሆናችሁት ለምንድን ነው? ጥያቄ። ክርስቲያን የሆናችሁት አታውቁትም? ክርስቲያን የሆናችሁት ለምንድን ነው ብትባሉ ምንድን ነው የምትሉት? የእግዚአብሔር መንግስት ለመውረስ። የእግዚአብሔር መንግስት ምንድን ነው? ክርስቲያን የሆናችሁት ገነት ለመግባት ነው አይደል? አይደለም? ነው አይደለም? አይደለም። ክርስቲያን የሆነው ገነት ለመግባት ሳይሆን ከክርስቶስ ጋር ለመኖር ነው። ከክርስቶስ ጋር ለመኖር ነው። ገነቲቱን ቦታዋን ለማግኘት ሳይሆን ከማን ጋር ለመኖር ነው? ከክርስቶስ ጋር መሞን ነው። ስለዚህ ለአንድ ክርስቲያን ሲኦል ማለት ከክርስቶስ ተለይቶ መኖር ነው። ገነት ማለት ከክርስቶስ ጋር መኖር ነው። ይዛችሁልኛል ብዬ አስባለሁ። ለአንድ ክርስቲያን ሲኦል ማለት ያለ ክርስቶስ መኖር ነው። ገነት ማለት ከክርስቶስ ጋር መኖር ነው ማለት ነው። ያንድ ትክክለኛ ክርስቲያን የመጨረሻ ሽልማቱ ከእግዚአብሔር መጥቶ በልቡ ማደሩ ነው። ጾም ብሎሃል ብትጾም፣ ስገድ ብሎሃል ብትሰግድ፣ ጸልይ ብሎሃል ብትጸልይ፣ መጹት ብሎሃል ብትጾም፣ ትሁት ሁን ብሎሃል ትሁት ብትሆን፣ በቃ ትዕቢተኛ አትሁን ብሎሃል ትዕቢተኛ ባትሆን፣ ርኩሳት ሁን ብሎሃል ንጽህናህን ብትጠብቅ የመጨረሻ ዋጋ እግዚአብሔርን ማግኘት ነው። ልባችን ዙፋን አድርጎ ክርስቶስ በእኛ ላይ እንዲኖር መሆን ማለት መቅደሰ እግዚአብሔር፣ ቤተ እግዚአብሔር፣ ገነተ እግዚአብሔር፣ አጸደ ወይኑ ለክርስቶስ፣ አካለ እግዚአብሔር ምንድን ነው? ህዋሰ እግዚአብሔር መሆን የመጨረሻ ሽልማታችን እሱ ነው። ገነትኛ ምን አገባን? ገነት መንግስተ ሰማያት የከተማ ችግር አይደለም ያለብን። ዋናው መሰረታዊ ነገር የክርስቶስ መሆን ነው። የክርስቶስ ከሆን ዘንድ የክርስቶስ የሆነችውን ቦታ እናገኛታለን ማለት ገነት የምትባል እሷ ናት። ስለዚህ የቁርባን ትምህርት የሰው ልጅ የመጀመሪያ ትምህርት ነው። ሰው ከመቁረብ አስቀድሞ ሊማራቸው የሚገባ 5 ትምህርቶች ናቸው። 5ቱ አዕማደ ምስጢራት ናቸው አይደለም? እነዚህም ስንማር ስውር ትምህርቶች ናቸው። 5ቱ አዕማደ ምስጢራት ስውር ትምህርቶች ናቸው። አንድ ሰው 5ቱ አዕማደ ምስጢርን ሲማር 5ቱ አዕማደ ምስጢርን ሊያውቅ ሳይሆን 5ቱ አዕማደ ምስጢርን ሊያደንቅ ነው የሚማረው። አድንቆ ሊኖር ነው። የመጀመሪያው ስውር ትምህርት ምንድነው? ምስጢረ ሥላሴ። እስኪ ምስጢረ ሥላሴ ይሆን? ምስጢረ ሥላሴ 5ቱን ላስተምራችሁ እንዳይመስላችሁ ቁርባን ልደርስ ነው ቶሎ ብዬ። ምስጢረ ሥላሴ ለምንድነው ስውር የተባለ? ሥላሴ በአካል በስም በግብር 3 ናቸው፣ በባህሪ በህልውና በፈቃድ አንድ ናቸው ብለው ለሰው ይነግሩታል። በአካል በስም በግብር አንድ በሉ እስኪ። በባህሪ በህልውና በፈቃድ አንድ ነው እንጂ ቅድም 3 ነው። ቅድም 3 በአካል በሉ እንጂ በግብር በስም ስንት ነው? በባህሪ በህልውና በፈቃድ ስንት? አንድ ናቸው። 3 ሲሆኑ አንድ በሉ እንጂ አንድ ሲሆኑ 3። ይህንን የሰው ልብ ሊመረምረው አንደበት ሊናገረው ስለማይችል ምን ይባላል? ስውር ትምህርት። እስኪ ስውር ትምህርት በሉ። አንድ ነው ስንለው 3 ነው ይላል። 3 ነው ስንል አንድ ነው። አንዱን አካል አንድ ጊዜ 3 ነው፣ አንድ ጊዜ አንድ ነው ማለት እንደምንድን ነው? አንዱን አምላክ አንዱን እግዚአብሔር 3 አካል አለው፣ አንድ ባህሪ አለው። አንድ ነው ደግሞ 3 ነው፣ 3 ነው ደግሞ አንድ ነው ብሎ እንዴት ብሎ ጠይቆ መልስ ሊያገኝበት የማይችለው ረቂቅ ምስጢር ነው። እንደምናውቀው 3 አይደለም፣ እንደምናውቀው አንድ አይደለም። የምናውቀው አንድ 3 መሆን አይችልም። የምናውቀው 3 አንድ መሆን አይችልም። ስለዚህ ምንድነው? ስሉስ ቅዱስ ዘይትነገር፣ የማይነገር አንድ ነው፣ የማይነገር 3 ነው። ሰምታችሁኝ? የማይነገር አንድ፣ የማይነገር 3። ለምሳሌ ይሄ ነገር አንድ ነው፣ 3 አይደለም። እነዚህ ነገሮች 3 ናቸው፣ አንድ አይደሉም። እግዚአብሔር ግን ይሄ 3 ብቻ ብዬ የምናገርለት፣ እሱ ግን ስለ 3ነቱ ስናገር አንድነቱን ሳልዘነጋ፣ ስለ አንድነቱ ስናገር
ሶስትነቱን ሳልዘነጋ ስለሆነ የማይመረመር ትምህርት እንዴት ነው ብትሉ ይልና ራሱ መልሶልናል ትንቢተ ኢሳይያስ ላይ ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ እንዲሁ የራቀ ነው ይላል። ሰማይ ከምድር እንደሚርቅ ሐሳባችሁ ከሐሳቤ ሐሳቤ ከሐሳባችሁ የራቀ ነው። እንደምታውቁት ሶስት አድርጋችሁ የሥላሴን ሶስትነት አታስቡት፣ እንደምታውቁት አንድ አድርጋችሁ የሥላሴን አንድነት አታስቡትና ማሰብም ስለማይቻል ስውር ትምህርት ይባላል። ሁለተኛው ስውር ትምህርት ምንድነው? ምስጢረ ሥጋዌ ነው አይደል? አምላክ ሰው ሆነ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ። በደንብ አስተውሉ። ከግዝእትነ ማርያም ማህፀን ሲጸነስ ከመላእክት ጀርባ አልወረደም፣ ከመላእክት ጀርባ አልወረደም። ስፉህ የሆነው አምላክ በጠባብ ደረት ሲወሰን ሰፊነቱን አልለቀቀም። ባለጸጋው አምላክ በድሃ ስጋ ሲገለጥ ድሃ አልሆነም። ድሃው ስጋ ደግሞ ውስንነቱን ሳይለቅ በመንበረ ኪሩብ አለ። ስለዚህ አንዱ አካል እዚህ እመቤታችን ታቅፈዋለች፣ በዚያ ደግሞ በኪሩቤል ላይ አለ። እንዴት ስውር ትምህርት ነው። ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ውስኑ መላ፣ ምሉኡ ተወሰነ። ደካማው ኃያል ሆነ፣ ኃያሉ ደካማ ሆነ። የመለኮት ምላት ለስጋ ሆነ፣ የስጋ ውስንነት ለማን ሆነ? ለመለኮት ሆነ። እንዴት ነው ብሎ አይምሮ መረዳት ስለማይችል ስውር ትምህርት ይባላል። ምስጢር ትምህርት ሰው ማወቅ የሚገባው ይሄንን ነው። ሶስተኛ ስውር ትምህርት ምንድነው? ሶስተኛው ስውር ትምህርት ይሄንን አንደበት አምላክ ሰው ሆነ፣ ሰው አምላክ ሆነ፣ እንዴት ሆኖ ሆነ ቢል ልቡ ፈርጦ ይሞታል እንጂ መዝለቅ አይችልም። ስለዚህ ያዕቆብ ዘስሩግ እንዲህ ብሎ ይናገራል። የአምላክ እናት የወላዲት አምላክ ነገር የሚል መጽሐፍ አለውና ምን ይላል? አንተ ሰው ይላል የክርስቶስ ስም ድንቅ ይባላል ይላል። ድንቅ ይባላል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ስሙም ድንቅ መካር ኃያል ይባላል ይላል። ድንቅ ይባላል ይልና አንተ ሞኝ እሱ ከድንግል የተወለደበትን ምስጢር አንተ የምታውቀህ ከጨረስከውማ ምኑን ድንቅ ተባለ ይላል። አንተ አውቀህ ከጨረስከው ከድንግል ማርያም አምላክነቱ ሳይለወጥ የተወለደበትን ምስጢር አንተ አውቀህ ከጨረስከውማ ክርስቶስ ለምን ድንቅ ይባላል? ምክንያቱም የምናውቃቸው ዕውቀቶች በሙሉ ያው 1 2 3 ብዬ የምቆጥራቸው ድንቅ አይደሉም። ጨረስኳቸዋ። ከዚህ በኋላ ዕውቀት የለም። ቆጥሬ ጨረስኩ። ክርስቶስን ግን አውቀህ ካልጨረስከው ነው እንጂ ድንቅ የሚባል አውቀህ ከጨረስከውማ ድንቅ አይደለም ብሎ ይነገራል። ከዚህ ዓለም ዕውቀት ልዩነቱ ምንድነው ብሎ ይነገራል። ይሄም ድንቅ ይባላል። ሶስተኛው ምንድነው? አቤት ምስጢረ ጥምቀት ደግሞ ድንቅነቱ ምንድነው? ተመልከቱ። አንደኛ ቄሱ ውሃውን በብርት ወይም በገበት አድርጎ ስርዓቱን አድርሶ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ ሲባርከው እኛ የቀዳነው ውሃ፣ የምንጠጣው ውሃ፣ የምናውቀው ውሃ፣ የምንታጠብበት ውሃ፣ አትክልት የምናጠጣበት ውሃ፣ ሁልጊዜ የምንዋኝበት ውሃ፣ በእግራችን ተረግጠን የምንሻገረው ውሃ፣ የምናፈላው ውሃ፣ የምንደፋው ውሃ የነበረ ውሃ ቄሱ ሲባርከው ተለውጦ ከክርስቶስ ጎን የፈሰሰውን ማየገቦ ይሆናል። በዕለተ ዓርብ ጎኑን ሲወጋ ዮሐንስ 19 ላይ እንደምናነበው ከክርስቶስ ጎን የፈሰሰውን ውሃ ሆኖ ይለወጣል። በዚህም አትደነቁ። የግብፅን ውሃ ወደ ደምነት የለወጠ እግዚአብሔር፣ ለጥፋት የለወጠ እግዚአብሔር ለድነትማ ውሃውን ወደሱ ማየገቦ መለወጥ ለሱ ብርቅና ድንቁ አይደለም። ለግብፃውያን እንዲመር ለእስራኤል እንዲጣፍጥ ውሃ ያደረገ አምላክ ጋኔንን እንዲያሰጥመው እኛን እንድንድንበት ማድረግ አይሳነውም። ስለዚህ የሚደንቀው ምንድነው? ወይ ጉድ! አሁን ይሄ የምናየው ውሃ ተለውጦ በዓርብ ዕለት የዛሬ 2000 ዓመት ከክርስቶስ ጎን የፈሰሰውን ማየገቦ መሆን ድንቅ ነው። እንዴት ሆነ ብሎ ልብ ሊያስበው አንደበት ሊናገረው ስለማይችል ምን ይባላል? ስውር ትምህርት። እስኪ ስውር ትምህርት በሉ። ስውር ትምህርት እንዴት ተለወጠ ብሎ ማወቅ የሚቻለው የለምና። ምክንያቱም ሐሙስ ማታ ያጠባቸው ሐዋርያትን የሐሙስ ማታውን ውሃ
ወደ አርብ ማይገቦ ለውጦ ነው እና ያደረጋቸው ሐዋርያትን እግር ያጠባቸው እንደ ጥምቀት እንዲሆንላቸው ዛሬም በካህኑ አድሮ ውሃውን ወደ አርቡ ማይገቦ ይለውጠዋል። አንድ ሁለተኛ አሁን በምናየው ውሃ ተጠምቀን ከማናያቸው ከስላሴ መወለድ እንደምን ይቻላል ብሎ ልብ ሊመረምረው አንደበት ሊናገረው አይቻለው። ስለዚህ ተመልከቱ ዘይተወልደ ዳግም እማይ ወመንፈስ ቅዱስ ሰው ከውሃና ከመንፈስ ቅዱስ ካልተወለደ ምን አሁን በማየው ውሃ እየተጠመቅኩ ወልድ መንፈስ ቅዱስ የወልድ የመንፈስ ቅዱስ ልጅ ሆናል ማስረጃ ቢባል ሃይማኖት ነው። ማስረጃው አይታይም። ስለዚህ በምናየው ውሃ ተጠምቀን ከማናያቸው ስላሴ መወለድ፣ በሚዳሰስ ውሃ ተጠምቀን ከማይዳሰስ ልደት ማግኘት፣ ረቂቅ ልደት ማግኘት፣ ረቂቅ ልጅነት መረከብ እጹብ ድንቅ እጹብ ድንቅ እጹብ ድንቅ ያሰኛልና በሚሞት ስጋና ደም ባለው በአጥንትና በጅማት በጸና ቄስ እጅ ተጠምቀን ነገር ግን በማይታይ ረቂቅ ስልጣን ውሃ ወደ ማይገቦ ተለውጦ ተጠምቀን የስላሴ ልጅ መሆን ድንቅ ነውና ስውር ምስጢር ይባላል። ከቃሉ ጋር ናችሁ? ሌላው ስውር ምስጢር ምንድነው? ቀጥሎ ያለው ምስጢረ ቁርባን። ምስጢረ ቁርባን ማለት የክርስቶስ ስጋና ደም ነው። እንልንመጣ ነው እንግዲህ ዋናው የምናጠነጥንበት የዛሬው እርሳችን ወይም ኮርስ የሚባለው ኮርስ እንኳን እንግሊዘኛ ነው ቢቀርብን ይሻላል። ትምህርት ቢባል ስልጠና ነው የሚባል እንጂ ኮርስ እንግሊዘኛ ነው እኛ ቤት ቋንቋ ሳይጠፋ እና ቁርባን ስለሆነ ተመሳሳይ የምንሄድበት ይሄ ቁርባን ምስጢር ደግሞ ስውር ትምህርት ይባላል። ይሄ ደግሞ ስውርት የተባለው ደግሞ ምንድነው? ማታ ሐሙስ ዕለት ማታ ጌታ ህብስቱን አነሳ። ማቴዎስ 26 እንጀራ ነው የሚበሉት፣ እንጀራ ነው። ብድግ አረገው፣ አመሰገነ፣ ባረከው፣ ፈተተው፣ አጠቃቀነው። ኋላ ምን አላቸው? ይህ ስጋዬ ነው አላቸው። ይህ ምን ነው አላቸው? ይሄ ይጨንቃል አይጨንቅም? ይሄ ጭንቅ ነው አይደለም? ምስጢሩ ይህ ስጋዬ ነው ሲል አምኑ ላይ ተቆርጦ ያሰኛል እኮ። እጁም ደህና ነው፣ እግሩም ደህና ነው። ቤቱ ነው ይሄ ስጋዬ ነው። ቀላል ይመስላችኋል እናንተ? በጣም ጭንቅ ነው። አይሁድ ይሄን ጥያቄ ጠይቀዋል። አንድ ቀን እንዲህ አላቸው፣ እኔ አላቸው ለሚጠፋ መብል አትድከሙ፣ የሰው ልጅ ለሚሰጣችሁ ለህይወት እንጀራ ድከሙ። የህይወት እንጀራ አለ እሱም ብሉ። በልድግም እንዳንለፋ አንድ ቀን በልተነው ሁልጊዜ የሚያኖር እንጀራ ያን እንጀራ ስጠን አላቸው። እኔ ከሰማይ የወረድኩ የህይወት እንጀራ ነኝ አላቸው። ስለዚህ ምን እንዳሉ ታውቃላችሁ? ከባድ ጥያቄ ነው ያተነሱት። እፎይ ሊሃበነ ስጋው፣ እንዴት ነው ይሄ ስጋውን ሊሰጠን የሚችለው? ደግሞስ የዚህ የ30 ዓመት ወጣት ስጋ ለስንታችን ሊበቃ ነው? ይኸውላችሁ አዚው ቆርጠው ሊበሉት መስሏቸው ነው። እንደዚህ ይሄ ድንቅ ምስጢር የሚያሰኘው እሱ እኮ ነው። አንድ ክርስቶስን በዓለም የመላች ምእመን ተቀብላው ቆርባው ከአካሉ ግን ጉድለት የለበትም። በጣም እጹብ ድንቅ የሚያሰኘው ይሄ ነው። እጣቱን አጉድለን፣ እጁን አጉድለን፣ አይኑን አጉድለን፣ ጆሮን አጉድለን የምንቀበለው ይመስላችኋል? አይደለም። ከምልአተ አካሉ ነስተንለት ምልአተ አካሉ ደግሞ አይጎልበትም። ሐዋርያትም ጨነቃቸው አሉ። ቀስቀስ ብለው ነው በልባቸው። አጉል ነው ስጋዬን ብሉ የሚል ማን ሊሰማለት ነው? እጹብ ዝንቱ ነገር መኑ ይክል ሰሚወቱ ረን እንደ የሚቀበልለት የለም። እዚህ ላይ ስለ ተሳስቷል ይላሉ። ቀስ ብለው አዳ ሸሻ ህዝቡም ጥሎ ሲሄድ ስጋዬን ብሉ ይበል እያለ ሰው ሁሉ ተመልሶ ቤቱን ሲሄድ ሐዋርያትም ሸሻ ሲሉ እንትሙኑ ተፈቅዱኑ ትሁሩ አላቸው። እናንተም ልትሄዱ ነው 3 ዓመት ተምራችሁ አላቸው። ወላ ሲላቸው ቅዱስ ጴጥሮስ መቼም ፈጣን ነው፣ ለስተትም ለሃይማኖትም ፈጣን ነው፣ ፊት ነው። ዛሬ ግን እንደዚህ አይደለም። ፊት ግን ፈጣን ነው ብሎ ይሳተፍ ነበር። እጁን ቶሎ ነው የሚያወጣ ጥያቄ ሲጠየቅ። እዚያ ኋላ ሲባል እግዚኦ ሀበመኑና ሐውር እንዘ ቃል ሕይወት ዘለዓለም ብከ፣ አቤቱ የሕይወት ቃል ሕይወት ማህያዊ መድኃኒት ትንሣኤና ሕይወት ክርስቶስ አንተ እያለህ ወዴት እንሄዳለን ብሎ ተነገረ ማለት ነው። ከዚያ በዚህ ምስጢረ ቁርባን ተመስርታለች። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንጊዜም የአምላክን ስጋ እንበላለን የአምላክን ደም እንጠጣለን ማለት ጭንቅ ነው፣ እንዴት ሊሆን ይችላል ብሎ አይምሮ ሊመረምረው አንደበት ሊናገረው አይችልም። አንደኛ እንዴት የአምላክን ስጋ ልንበላ ልንጠጣ ቻልን ብሎ ጠይቆ አይምሮ በቂ ስጋዊ ደማዊ መልስ አያገኝም። መልሱ ማመን ብቻ ነው። አንድ በሉ። ሁለተኛ ደግሞ
ያርቡን ህብስት ብድግ አረገና ይሄ ስጋዬ ነው ቅድም ስንበላው የነበረው እንጀራ አይደለ ሚል ጥያቄ ቢያስነሳ በስልጣኑ ወደ አርብ ስጋው ሲጠጡት የነበረውን ወይን ከተቀመጠው ወይን አንስቶ ይህ ደሜ ነው አላቸው። አረ ወይን ነው ቅድም ነው የመጣ ያስብል ነበር። በስልጣኑ ግን ወደ አርብ ደሙ ለወጠው። እንደዚሁም ሁሉ ኢየሱስ ክርስቶስ ዘተማለም ወይም ወክም መውት እስከ ለዓለም ዕብራውያን 13:8 ላይ ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ሕያው ያው ነው ስለሚል ትናንትና የሐሙስ ማታውን ህብስት ወደ አርብ ደሙ እንደለወጠው ወደ አርብ ስጋው እንደለወጠው የሐሙስ ማታውን ወይን ወደ አርብ ደሙ እንደለወጠው የዛሬውን ህብስት በካህኑ እጅ ባርኮ ወደ አርብ ስጋው የዛሬውን ወይን በካህኑ እጅ ባርኮ ወደ አርብ ደሙ ይለውጠዋል። የሚለወጥበትን ምስጢር ግን ማወቅ የሚቻለው የለም። ለምሳሌ እኔ እቀድሳለሁ፣ አባም ይቀድሳሉ፣ ካህኑ እዚህ ዲያቆናቱም ይቀድሳሉ። ሲቀድሱ ግን እንደሚለወጥ ነው የሚያምኑ እንጂ እንዴት እንደሚለወጥ ማወቅ አይቻልም። ይሄ ምን ይባላል? ስውር ትምህርት። ህብስቱ ተለውጦ ወደ አርብ ስጋው፣ ወይኑ ተለውጦ ወደ አርብ ደሙ እንዴት ሊሆን ይቻላል ብሎ ልብ ሊመረምረው ልብ ሊመረምረው እንቅልፋችሁ እንዳይመጣ ልብ ሊመረምረው አንደበት ሊናገረው ስለማይቻል ምን ይባላል? ይሄ ስውር ትምህርት፣ ረቂቅ ትምህርት ይባላል ማለት ነው። እንዲያውም እዚህ ላይ በታሪክ የሚተረክ አንድ ታሪክ ልንገራችሁ፣ የአባቶችን ታሪክ ማለት ነው። አሁን እንግዲህ መልሰን ወደ ቁርባን ጥንታዊ ታሪክ እንመጣለን። አንዱ ምን ይላል? እንዲህ ይላል፣ አሁን ግን ህብስቱ ተለውጦ የአምላክ ስጋ፣ ወይኑ ተለውጦ የአምላክ ደም እንዴት ሊሆን ይችላል? እንዴት ሊሆን ይችላል? አላጉል ነው ይላል። እንዳይጠይቅ ደግሞ ይፈራል። አሁን አባ ገሌ ይችን እስከዛሬ ሳያውቃት ነው እባላለሁ ብሎ ማለት ነው። አፍራችሁ ጥያቄ ከደበቃችሁ ከሃዲ ነው የምትሆኑ። ጥያቄን አትደብቁ። እስከዛሬ ይሄን አያውቀውም እባላለሁ አይባልም። በጥያቄ ማፈሪ አውጣታችሁ መደበቅ መናገር ነው። ኋላ አንዱ ደግሞ በቅቶ የጓደኛውን መነኩሴ ጥርጥር አወቀበት። አባ አቤት እንዲሆንስ የስጋው የደሙ ነገር ይከብደኛል አለ። አውቆ ነው እንግዲህ የእሱን ምስጢር ለማስወጣት ይከብደኛል። እንዴት ነው ህብስቱ ተለውጦ የአምላክ ሰው ወይኑ ተለውጦ የአምላክ ደም የሚሆነው ነገር እኔ ከብዶኛል ሲል አይ እንዲሁ እኔም ፈርቼ ነው እንጂ እሱስ እኔም ከብዶኛል አለ። ያቺ ባልንጀራ ሲመከር እንደዚህ ተደርጎ ነው። አታ ቤተክርስቲያን የቀረሙና ነው ሰሞኑን ጠፍተሃል ሸፈትክ ካሉት ሰው እልክ ይዘዋል ማለት ቀስ አድርጎ እንዲሁንስ እንዲሁ እንዲያረገኝ እንዲሁ እየደከመኝ ሲሉት ሰው አረ እኔም እንደዚያው ነኝ ይላል። አባ መቃርስ ገዳም አንድ መነኩሴ ሴት እየደበቀ ያመጣል። ኋላ ሌሎቹ መነኮሳት አውቀውበት ኧረ አባ ገሌ አንዲት ሴት ጋር ኃጢአት እየሰራ ነው ብለው ለአባ መቃርስ ነገሩት። ኋላ ሲነግሩት ምን እንዳረገ ታውቃላችሁ? አባ መቃርስ ያውቃል። አይ ውሸታችሁ ነው ቀጣፊው ሂዱ ብሎ ሰደዳቸው። ኋላ አንድ ቀን ሴቲቱ ከቤት ስትገባ አሁን መታለች፣ እሺ ይምጡን ኑ እናሳየውት ብለው አበምኔቱን ይዘው ሄዱ። አበሩ ሲደርሱ አባ ቅርጫት ደፉባት። ኋላ መነኩሴ ሁሉ ያንን መነኩሴ ለማጋለጥ እየሮጠ አባ መቃርስ ቅርጫቱ ላይ ተቀመጠና ፈልጉ ቀጣፊ ሁሉ የታለች አሁን እያለ ተፈለጎ አይተናት ነበር እያለ ሰው ሁሉ ወጥቶ ሲሄድ እንዲያው ልጄ ኃጢአቱ እንዲያው እንዴት ነው እንዲያው አለ። አባቴ በርሶ ጸሎት እኔማ ምንም ኃጢአት የለብኝም ተመስገን ነው አለ። አውቆ እንደዚያ የሚል ሰው አለ አይደል? ጠፍቶልኝ እኔማ ዛሬ ኃጢአት አንተስ በጓያ እኔን በ80 ዓመቴ ይቀጠቅጠኛል እስከዛሬ እኔን ይቀጠቅጠኛል አንተስ ደህና በልጅነት ለቋል ኧረ አንተስ ቅዱስ ነህ አሉት። ኧረ እሱስ ፈርቼ ነው እንጂ እኔም እንደዚያው ነኝ ብሎ ምስጢሩን ገለጠ። ከዚያ ወዲያ ለንስሐ አብቅተው እሷንም ለክብር እንድትበቃ በንስሐ ሰውየውንም ለክብር እንዲበቃ አደረገው አባ መቃርስ ይላል። ስለዚህ ሰው እልክ ሲያስዙት ከቤተ ክርስቲያን ይጠፋል፣ አይዞ ሲሉት ይመጣል። አዲያ አባ እንዲሁ የሥጋው የደሙ ነገር ይከብደኛል፣ ኧረ እኔም ይከብደኛል። እንግዲያማ ቅዳሴ ካለበት ቤተ ክርስቲያን እንድ ሄዱ። ሲያስቀድሱ ቄሱ ሀበነ ንህበር በዘዚአከ መንፈስ ቅዱስ ሲል የዚያን ጊዜ ጌታችን ኢየሱስ ክርስቶስ በአምሳለ ሕፃን መጥቶ ከታቦቱ ላይ አረፈ ይላል። እዛ ታቦቱ ላይ ሆነና ቄሱ ሲፈትተው ይችን ፈትተኝ እያለ እያዞረ አካሉን ይሰጠዋል።
የቄሱ እጅ 10 ጣቶቹ በእግዚአብሔር ደም ተነክረው አየ። ጀማሪው ነው። ጀማሪ ክርስቲያን ህልም ያየለት አያስቀምጥ አይደል? አባ አሬው አለ። አይ አንተ የው እንጂ እኔማ ሳይው ኑር ያለው ብሎ አስረዳው ይላል። ስለዚህ እንደዚያም እንኳን ቢሆን ቅዱሳን እንኳን እንደዚያ ሆነው ያዩታል። ቅዳሴ ሲቀደስ ከቅዱሳን አባቶች ከቤተክርስቲያን አባቶች ቅዱስ ጎርጎርዮስ ዘኑሲስ ቅዳሴ ሲቀድስ ጌታችን ኢየሱስ ክርስቶስ በሕፃን አምሳል መጥቶ ከመንበሩ ላይ ሆኖ ፈትተኝ ስለሚለው ሁሉ ጊዜ ስለሚያየው በሱ ናፍቆት እየተያዘ አቅፎ ጌታን እየሳመ በፍቅሩ ተቃጥሎ ቅዳሴውን አስረዝሞ ምዕመናን ደክሟቸው መሽቶ ይወጣ ነበር። ፊቱ የተቀቀለ እሳት የጠበሰው ስጋ ሆኖ በፍቅሩ ሲቃጠል ስለቆየ እሳት መስሎ ይወጣ ነበር ይላል። እስከዚህ ድረስ ያዩታል የበቁት። ቢያዩትም ግን ይገርማቸዋል። ግን ቢያዩትም ግን መለወጡን ነው እንጂ የሚያውቁ እንዴት እንደተለወጠ ማወቅ የሚችል የለም። ስለዚህ ምን ይባላል? ስውር ትምህርት። ሌላው የመጨረሻው ምንድነው? ምስጢረ ትንሣኤ። አቤት ምስጢረ ትንሣኤ ሙታን ነው። ምስጢረ ትንሣኤ ሙታን ማለት ሰው ከፈረሰ ከበሰበሰ በኋላ ይፈርሳል፣ ይበሰብሳል፣ ይሞታል። እንዲያ ይላል። እንደዚያ ከሆነ በኋላ ተመልከቱ። እንደዚያ ከሆነ በኋላ መልሶ አውሬም የቆረጠመው አንበሳም የበላው፣ ለምሳሌ አንድ እግሩን ጅብ፣ አንድ እግሩን አንበሳ፣ አንድ እግሩን ዘንዶ፣ አንድ እግሩን ቀበሮ፣ አንድ እግሩን አዞ ቢቆረጥመው አንድ እግሩን የሁላ እግር አለው እንዴ? አይኑ ጆሮውን ማለት ነው። እሺ እንደዚያ ቢያደርገው አንዱን እጣቱን፣ አንዱን አንጀቱን፣ ጉበቱን እያደረገ አውሬ የተለያየ አውሬ ቢከፋፈለው ሲነሳ ግን አካሉ ተጠራቅም አንዱ ነው ይነሳል። እንዴት ሊሆን ይችላል? እንዴት ይሄ ሁሉ አካል መጣ? ተመልከቱ። ከእናትህ ማህፀን ይሄ ሁሉ አካል እንዴት እንደመጣ እንደማታውቅ ከመቃብር ማህፀንም እንዴት እንደዚሁ ነው እንደምትነሳ አታውቅም። ስለዚህ ምን ይባላል? ስውር ትምህርት ይባላል ማለት ነው። ሰው ከፈረሰ ከበሰበሰ በኋላ እንዴት እንደዚህ ሊሆን ይችላል ብሎ ልብ ሊመረምረው አንደበት ሊነገረው። ስለዚህ ምን አለ? አንተ ሞኝ አይደል? ቅዱስ ጳውሎስ አንተ የቆሮንቶስ ገበሬ ጅል፣ ኑግ ዘርተው ኑጉ ሲበቅል እያየው፣ ስንዴ ዘርተህ 30 ሆኖ ሲበቅል እያየው፣ ስንዴው ከፈረሰ በኋላ ሲበቅል እያየው እንዴት የሰው ልጅማ መልሶ አይነሳም ትላለህ ስላለ ስውር ትምህርት ይሄ ይባላል። ስለዚህ ሰው ከመቁረቡ አስቀድሞ ባጭሩ መፍቱን ከመነገረዋት ከመታይምሩ እነዚህ ነገሮች ልታውቁ ይገባቸዋል። መናሃ ተሳተፉ ለቅዱሳት የማንን ስጋ በልታችሁ የማንን ደም ጠጥታችሁ ከማን ጋር ተዋህዳችሁ እንደምትኖሩ ልታውቁ ይገባችኋል ብሎ ኤጲስቆጶሱ ይጠይቃቸው። ባይኖር ቄሱ ብሏል። ይሁን የነግሬያችኋለሁ እንግዲህ። ስለዚህ ማመካኘት አይቻልም ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር። አሁን ምስጢረ ቁርባንን ሳብ አድርገን ወደ እሷ እንሂድ። ምስጢረ ቁርባንን ሳብ አድርገን ወደ እሷ እንሄዳለን ማለት ነው። ቁርባን ማለት ምን ማለት ነው ያለ? የመጀመሪያ ትርጉሙ አማሃ ወይም ምን ማለት ነው? እጅ መንሻ ማለት ነው። እጅ መንሻ ማለት ነው። ይሄ እጅ መንሻ ቀድሞ ማለት ነው። ቀድሞ ሳንበድልም ቁርባን አለ። ሳንበድል በገነት የሚቆርበው ቁርባን ምንድነው? የማህሌት፣ የምስጋና፣ የንጽህና፣ የቅድስና ቁርባን ይቀርባል። ኋላ በደል እኛ ባንበድል ኑሮ በገነት ስንኖር 1000 ዓመት ሲሞላን ዕፀ ሕይወት የምትባል ዛፍ አለች። እቺ ዕፀ ሕይወት የምትባል ዛፍ አለች። ከዕፀ ሕይወት ፍሬ በልተን 1000 ዓመት ሲሞላን ታድሰን መንግስተ ሰማያትን እንኖር ነበር። አዳም 1000 ዓመት ሲሞላው ዕፀ ሕይወትን በልቶ ታድሶ መንግስተ ሰማያት ይገባ ነበር። አሁን ወደቀ። የሰው ልጅ ወደቀ። ቅዱስ አትናቴዎስ እንደሚለው የሰው ውድቀት ምንድነው? መፍረስ ነው ይላል። መፍረስ ሰው ለእግዚአብሔር ያለውን ፍቅር በመብል ሲያፈርስ እግዚአብሔርም የሰውን አካል በሞት አፈረሰው ይላል። ሰው ለእግዚአብሔር ያለውን ፍቅር በመብል አፈረሰ፣ እግዚአብሔርም የሰውን አካል በሞት አፈረሰ። ይሄ ካሳ ያስፈልገዋል። ይሄ ካሳ ከተካሰለት ምን ይሆናል? ዕዳው ይቀልለትና መልሶ ወደ ነበረበት ይገባል ማለት ነው።
ወደ ነበረበት ይገባል። አዳም ከገነት የወጣበት ዋናው ምክንያት ምንድነው? ዕፀ ሕይወትን እንዳይበላ ነው። ዕፀ ሕይወት መሞት አለበት። በለሷን ስትበላ ትሞታለህ ስለተባለ ገነት ውስጥ ካቆየው ዕፀ ሕይወትን ይበላል። ከዚያ በኋላ ሞት ይቀርለታል። ስለዚህ መሞት ስለነበረበት ተመልከቱ፣ አዳም ተደፋፍሮ ከዕፀ ሕይወት እንዳይበላ እግዚአብሔር አዳምን ከገነት አወጣው ይላል ዘፍጥረት 3 ላይ እንደምናነበው። ከዚያ አስወጣው። ከመይብላ አዳም ታቢሎ እምዕፀ ሕይወት፣ አዳም ተደፋፍሮ ከዕፀ ሕይወት እንዳይበላ ከገነት እንዲወጣ እግዚአብሔር አደረገው። ከገነት ከወጣ በኋላ ሞተ። ይህንን የሚያድን መድኃኒት ያስፈልገዋል። ከዕፀ ሕይወት እንዳይበላ ካሳው መካስ አለበት። ዕፀ ሕይወት አዳም የሚታደስባት ነበረች እንጂ ካሳ የምታቀርብለት አይደለችም። ነፍስ ያለው አካል የበደለውን በደል መካስ ያለበት ነፍስ ያለው አካል ነው። እጅግር ያለው አካል የበደለውን በደል መካስ ያለበት እጅግር ያለው አካል ነው። የሚደማ የሚቆስል አካል ያለው አካል የበደለውን በደል መካስ ያለበት የሚቆስል አካል ያለው ነው። ስለዚህ መስዋዕቱ በግ መሆን አይችልም፣ መልአክ መሆን አይችልም። ምክንያቱም መልአክ አይደማም፣ መልአክ አይቆስልም፣ መልአክ አይሞትም። በሞቱ ተገብቶ የሚሞት ካልተገኘ በስተቀር የአዳም ሞት አይቀርለትም። የአዳምን ሞት የሚያቀርብ አንድ ሰው ያስፈልጋል። ስለዚህ መላእክት እንዳይሞቱልን መልአክ መሞት አይችልም። ዝንጀሮ ጦጣ መሆን እንደማይችል፣ ጦጣ ዝንጀሮ መሆን እንደማይችል፣ ድመት አይጥ ድመት መሆን እንደማይችል መልአክ ሰው መሆን አይችልም በተፈጥሮ። ሰው ካልሆነ ደግሞ ሰው የበደለውን አካል ካሳ ማቅረብ አይችልም። በግ መሆን አይችልም። ምክንያቱም በግ ሟች ነውና ሟች ለሟች ካሳ መሆን አይችልም። ፍየልም መሆን አይችልም። ፍየል ሟች ነውና እንዲሁ ወይፈንም መሆን አይችልም። ሰማይና ምድርም አይችሉም። ፈራሾች፣ በስባቾች፣ ኃላፊዎች ናቸው። ስለዚህ የአዳም ዘላለማዊ ሞት ሊቆም የሚችለው ዘላለማዊ ሕይወት ካሳ ሲክስ ብቻ ነው። ዘላለማዊ ሕይወት ከካሳ ብቻ የአዳም ሕይወት ይስተካከልለታል። ስለዚህ ይቺ ካሳ የቀረበችው በዘላለም ሕይወት ነው። ዘላለም ሕይወት ደግሞ የተባለ እግዚአብሔር ብቻ ነው። መልአክ ሰው መሆን ስለማይችል ሰው አልሆነም። እግዚአብሔር ሰው ሁሉን ስለሚችል ግን ሰው ሆነ። አንድ ጥያቄ ብትጠየቁ እግዚአብሔር እንዴት ሰው ሊሆን ቻለ ብትባሉ ሁሉን ስለሚችል ሰው መሆንም ቻለ ነው መልሱ። ሁሉን ስለሚችል ሰው መሆንም ተቻለው። መልአክ ግን ሰው መሆን አይችልም፣ ሰው መልአክ መሆን አይቻለው። እግዚአብሔር ግን ሁሉን ይችላል፣ ሰው መሆንም ቻለ። ሁሉ ስለሚቻለው ሰው መሆንም አልተሳነውም። ሰማይን መፍጠር፣ ምድርን መፍጠር፣ ሰማይን ማሳለፍ፣ ምድርን ማሳለፍ እንደማይሳነው ሰው መሆንም የማይሳነው ግብር ነውና ሰው ሆኖ ካሰ። ስለዚህ ክርስቶስ ለምን ደማ፣ ለምን ቆሰለ፣ ለምን ታመመ፣ ለምን ተገረፈ ብንል ተመልከቱ። ለምን ልብስ ቀላ ብሎታል ኢሳይያስ ማለት ነው። ትንቢተ ኢሳይያስ ምዕራፍ 63 ላይ ብእሲ መካ አይቶ የሚመካ ቀይ ልብስ የለበሰ የሚመካ እንደ ንጉስ የሚንጎራደድ ሰው አየና ልብስህ የቀላ ለምንድን ነው ብዬ ጠየቅኩት ይላል ኢሳይያስ። ያ ቀይ ልብስ ባለ ልብስ ብእሲ መካ የሚባለው የሚመካው ሰው ክርስቶስ ነው። ቀይ ልብስ የተባለው ስጋ መልበሱና መድማቱ ነው። ለምን ልብስ ቀላ ማለት ክርስቶስ ሆይ ለምን ሞትክ ነው። የሚያድን የሚቤዥ ቤዛ የሚሆን እንደሌለ ባወኩ ጊዜ ልብሴ የቀላው ስለዚህ ነው ብሎ መልሶልታል። ስለዚህ የክርስቶስ ሰው መሆን የሰው ክርስቶስ ሰው መሆን ፍጹም ቁርባን ነው ማለት ነው። ዘአይረገ ላቡሁ ርእሶ ዕጣነ ወመስዋዕተ ስሙረ። ተመልከቱ እስኪ ዘአይረገ ላቡሁ ርእሶ ዕጣነ በሉ። ላቡሁ ርእሶ ዕጣነ ወመስዋዕተ ስሙረ። ስለዚህ ክርስቶስ ራሱን የተወደደ ቁርባን ማለት እጅ መንሻ ነው ብያቸዋለሁ። ራሱን የተወደደ ቁርባን እጅ መንሻ አንከረ አብ ይላል። ተመልከቱ ቅዱስ ዮሐንስ አፈወርቅ ሲናገር አብ ከልጁ መስዋዕትነት የተነሳ አደነቀ ብሎ ይናገራል። ስለዚህ አስተውሉ በደንብ የእግዚአብሔርን ፊት ለማየትና እግዚአብሔር ይቅር እንዲለን የምናቀርበው እጅ መንሻ ያስፈልግ ነበርና ያንን እጅ መንሻ ወልድ አቀረበና ከአባቱ ጋር ሆኖ የራሱን እጅ መንሻነት ተቀበለና ራሱ መታረቂያ፣ ራሱ ታራቂ፣ ራሱ አስታራቂ ሆኖ ኃጢአታችንን ይቅር ያለን ማለት ነው። ገብቷችኋል? አልገባችሁም እንዴ? ወይ ገብቶና ወይ አልገባንም ብሎ ሁለቱም አለመሆን አይቻልም። ገብቷችኋል?
አልገባችሁም? ራሱ በግ በሉ። ራሱ ሊቀ ካህናት፣ ራሱ ንጉስ። ስለዚህ ክርስቶስ የፈጸመልን ይሄን ነው። አማሃ ቁርባን ያስፈልግ ነበር ለእግዚአብሔር ካሳ የሚክስ። ስለዚህ ማን ካሳ? ለሞት የሚቀርብ ካሳ ምንድነው? ህይወት። እስኪ ህይወት በሉ። ለሞት ምን ካሳ ይክሳል? ህይወት ነው ካሳ ሊሆን የሚችለው። ሞት ለሞት ካሳ አይሆንም። እስረኛ ለእስረኛ ዋሳ አይሆንም። ወንጀለኛ ለወንጀለኛ ዋሳ አይሆንም። ስለዚህ ህይወት በሞት ተገብቶ ካሳ አቀረበ። ህይወት ደግሞ እግዚአብሔር ብቻ ነው። ስለዚህ ክርስቶስ መስዋዕት አቅርቦ ይቅር እንድንባል ያደረገን እርሱ ህይወት ስለሆነ ነው። ኢየሱስ ማለት መድኃኒት ነው። ክርስቶስም ማለት መሲህ ነው። ስለዚህ ዮሐንስ 11:25 ላይ እንደምታነቡት እኔ ትንሣኤ ነኝ ህይወት ነኝ ስላለ እኔ ትንሣኤና ህይወት ነኝ፣ አነ ውእቱ ትንሣኤ ወህይወት፣ እኔ ትንሣኤ ነኝ እኔ ህይወት ነኝ ብሏል። ስለዚህ ለውድቀታችን ትንሣኤ ክርስቶስ ቁርባን ሆነልን፣ ለሞታችን ህይወት ክርስቶስ ቁርባን ሆነልን። እየሰማችሁ ነው? ቁርባን ማለት እጅ መንሻ ነው። ስለዚህ እጅ መንሻ ማን ሆነን? ክርስቶስ። እስኪ ክርስቶስ በሉ። አሁን እሱ ምን ሆነ? መታረቂያ። እስኪ መታረቂያ ሆነ። በጣም ጥሩ። መታረቂያውን ደግሞ የሚያቀርበው ደግሞ ምን ይባላል? አስታራቂ በሉ። አስታራቂ በሉ። መታረቂያው በጉ ነው አይደል? ክርስቶስ ራሱ ምንድን ነው? በግ ነው። እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ዘያትት ኃጢአታልን ብሎታል። ስለዚህ በግ ብሎታል ራሱ። ስለዚህ ክርስቶስ ራሱ መታረቂያ ነው። እስኪ መታረቂያ በሉ። በጣም ግሩም። ከዚያ ደግሞ ተመልከቱ፣ በጉን የሚያቀርበው ካህን ያስፈልጋል። በጉን ያቀረበው ደግሞ ራሱን ያቀረበው ደግሞ ሊቀ ካህናት ማን ነው? ራሱ ነው። ስለዚህ ራሱ ደግሞ አስታራቂ። እስኪ አስታራቂ በሉ ደግሞ። አስታራቂ በጣም ግሩም ነው። አሁን በግ ሆኖ የቀረበ ሊቀ ካህናት ሆኖ ያቀረበ ሆነና በጉን ደግሞ የሚቀበል ንጉስ ደግሞ ማን ነው? ክርስቶስ ነው። ፕሮቴስታንቶች የሚሳሳቱት ከዚህ ነው። እሺ ከፕሮቴስታንቶች የምንለየው በዚህ ነው። እነሱ መስዋዕት አቀረበ ይሉና መስዋዕቱን የሚቀበለው ግን ራሱ ክርስቶስ መሆኑን ይረሱታል ማለት ነው። ራሱ መስቀል ላይ የተሰዋ በግ ነው። ራሱ መስቀል ላይ የቀደሰ ሊቀ ካህናት ነው። ራሱ በሰማያት ሆኖ የራሱን እጅ መንሻነት ተቀብሎ ይቅርታን የሚሰጥ ክርስቶስ ነው። በደሙ ማጠብ የተቻለው ሊቀ ካህናት ኢየሱስ ክርስቶስ ነው። የክርስቶስ ሊቀ ካህናትነት ማለት ስለዚህ በሰማያት ያለ ንጉስ በመስቀል ላይ የተሰዋ በግ በመስቀል ላይ መስዋዕት ያቀረበ ሊቀ ካህናት ኢየሱስ ክርስቶስ ነው ማለት ነው። ሰማችሁ? አሁን ሳገውታችኋል? ካልገባችሁ ወይ ጊዜ ወይ ብቃት ወይ ዕውቀት ወይ ሞት ይገልጥላችኋል። እንግዲህ ከነዚህ አያልፍም። እሺ ከነዚህ ባንዱ ሰው ሊገባው ይችላል። ወይ በጊዜ ወይ በዕውቀት ወይ በብቃት ከዚያስ ወይ በሞት ይገባዋል ማለት ነው። እንግዲህ እምቢ አለ። ስለዚህ ኢየሱስ ክርስቶስ ይሄ ነው። ስለዚህ ቅዱስ ጳውሎስ ምን አለ? ዕብራውያን ምዕራፍ 1 ቁጥር 3 ላይ ውእቱሰ በአካለ ህላዌሁ ገብረ በዘያነጽ ኃጣውኢነ፣ እርሱ ግን ከኃጢአታችን በራሱ ካነጻ በኋላ ይላል ወነበረ በየማነ እበዩ፣ በግርማው ቀኝ ተቀመጠ ይላል። ኃጢአታችን በራሱ ካነጻ በኋላ። እስኪ በራሱ በሉ 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 በሉ። በራሱ ምን ካለ በኋላ ነው? ካነጻ በኋላ። በራሱ ማለት ምን ማለት ነው? በራሱ በግነት። እስኪ በራሱ በግነት በሉ። በራሱ ሊቀ ካህናትነት፣ በራሱ ንጉስነት። በራሱ ምንድነት ነው? ንጉስነት ነው። ስለዚህ ከአብ ጋር ያስታረቀን ሊቀ ካህናት ነው። ከመንፈስ ቅዱስ ጋር ያስታረቀን ሊቀ ካህናት ነው። ከአብ ከመንፈስ ቅዱስ ጋር አብሮ የታረቀን ንጉሳችን ነው። ሰማችሁ አይደለም? ከአብ ከመንፈስ ቅዱስ ጋር ሆኖ አንድ ላይ ሆኖ የታረቀን ንጉስ ነው። በዘባነ ኪሩብ የሚኖር በመስቀል ላይ ተሰቅሎ ደግሞ ያስታረቀን ሊቀ ካህናት ነው። በግ ሆኖ የቀረበ ደግሞ መስዋዕት ነው። ይህ እጅ መንሻ ክርስቶስ ራሱን ለራሱ ሰውቶ ይቅር አለ። ራሱን ለራሱ ሰውቶ ይቅር አለ። እስኪ በሉ ራሱን ለራሱ ሰውቶ ምን አለን? ይቅር አለን ማለት ነው። ለራሱ ሰውቶ ይቅር አለን። ከዚያ በኋላ ተመልከቱ እንግዲህ ከቃሉ ጋር ናችሁ። በደሙ አነጻን፣ በደሙ አነጻን፣ ውሳጣዊ ህሊናችን ቀደሰ፣ እርኩሰታችን አጠበ። በደሙ ያነጻን እርኩሰታችን ያጠበ ካሳሁን የክርስቶስ ደም ማለት የክርስቶስ ደም
በጣም ብዙ ውለታችን የተደረገልን በደሙ ነው። ደሙ ማለት ከርኩሰት ያነጻን ነው። ካሳ ሆኖ ያስታረቀን ነው። ፈርዶ ጠላቶቻችን ያጠፋልን ነው። ፈርዶ ጠላቶቻችን ያጠፋልን ያው ደም ነው። ካሳ ሆኖ ያስታረቀን ያው ደም ነው። እሺ ከርኩሰታችን ያነጻንን ያው ደም ነው። አሁንም የማያድነን ያ ደም ነው። መልሶም የሚፈርድብን ካጠፋን ያ ደም ነው። የሚፈርድ ደም ነው። የክርስቶስ ደም የሚያስፈርድ የሚለምን የሚያማልድ ሳይሆን የሚፈርድ ደም የክርስቶስ ደም ነው። በዚህ ደም ሰማይና ምድር ታረቁ። ስለዚህ እጅ መንሻ ተብሎ ቁርባን ተደረገ ማለት ነው። ከቃሉ ጋር ናችሁ? እንግዲህ ወደ እንትኑ ከገባን ወደ ጌታችን ደምን ከመምጣታችን በፊት ቁርባን በብሉይ ኪዳን የነበረውን ቁርባን ልንገራችሁ። በብሉይ ኪዳን የነበረውን ቁርባን እግዚአብሔር ካሳ ክሶ የታረቀን በራሱ ደም ከሆነ በብሉይ ኪዳን መስዋዕት ያስቀረበ ለምንድን ነው? እግዚአብሔር መስዋዕት ይፈልጋል አይፈልግም? አንድ ጥያቄ ልጠይቃችሁ። አታውቁትም? ይፈልጋል አይደል? ይፈልጋል ይፈልጋልም አይፈልግምም ነው መልሱ። ሁለቱም ትክክል ነው። እግዚአብሔር መስዋዕት ይፈልጋል አይፈልግም? እሺ በጣም ጥሩ። እግዚአብሔር ቤት ይፈልጋል አይፈልግም? ቤተክርስቲያን አልሰራንም እንዴ? እና ይፈልጋል አይፈልግም? መልሱ ምንድነው? ይፈልጋልም አይፈልግም። በሁለት ተርጎ ከፍላችሁ ይዩት። ለምሳሌ የኃጢአተኛ መስዋዕት ከሆነ ምን አይልም? አይፈልግም። የንጹሃን መስዋዕት ከሆነ ይፈልጋል። አንዱ ትርጉም ነው። ሁለተኛ ደግሞ እንደ ባህሪው ባለጸጋ ስለሆነ ምን አይልም? አይፈልግም። ሰውን ስለሚወድ ደግሞ ምንድነው? ይፈልጋል ማለት ነው። ተመልከቱ። አንድ ሰው ከቤቱ ገብቶ ያገኙትን ጥሬም ሆነች ውሃም ሆነች ቅምስ ሲያደርጉ ግን ይወደኛል ብሎ ደስ እንደሚለው እግዚአብሔር እኛን ይወደናል ብለን ደስ እንዲለን ከኛ የሆነ ነገር ይፈልጋል እንጂ እግዚአብሔር መስዋዕት አይፈልግም። አስተውሉ። ለምሳሌ እንዲህ ይላል፣ እይበል ስጋ ላህም ወይሰት ይደመጠል። የፍየል ስጋ አልበላም። ተመልከቱ። የላም ስጋ አልበላም፣ የፍየል ደም አልጠጣም፣ እኔ መስዋዕት አልፈልግም ይላል እግዚአብሔር። ደግሞ መልሶ የሰባውን ፍሪዳ፣ ነጩን በግ፣ ርግብና ዋኖስ ካህሉን መጀመሪያ የደረሰውን አቅርቡልኝ ይላል። አንድ ጊዜ አቅርቡልኝ፣ አንድ ጊዜ አታቅርቡልኝ እንዴት ነው? የኃጢአተኛውን አልፈልግም፣ የጻድቁን እፈልጋለሁ። እንደገና ከእናንተ ጋር አብሬ ለመኖሬ ምልክት እንዲሆን እቀበላቸዋለሁ። ደግሞ ባለጸጋ ስለሆንኩ እንደማልፈልግ ወቁት ማለቱ ነው። ይሄንን እንዲህ ይላል ቅዱስ ዮሐንስ አፈወርቅ። እንኳን እግዚአብሔር ቅዱስ ጳውሎስም ተቃራኒ ነገር ይናገራል ይላል። እንደ ምሳሌ አንድ ጊዜ አግቡ ይላል፣ አንድ ጊዜ አታግቡ ይላል። እንዲህ ይላል ቆሮንቶስ 7 ስታነቡ ይሄይሶ ለብሲ ይቀሪባ አንስት ይላል። ለሰው ወደ ሴት አለመቅረብ ይሻለዋል ይላል። ለሰው ወደ ሴት አለመቅረብ ይሻለዋል ይልና ጋብቻን ይከለክላል። ድንግልና ይላል። ደግሞ ቀጥ ዝቅ ይልና በዝሙት ከመቃጠል ማግባት ይሻላል ይላል። አንድ ጊዜ አታግቡ አንድ ጊዜ አግቡ ምንድነው ብትለው ይላል። እንኳን ጳውሎስ ክርስቶስም አንድ ጊዜ አቅርቡልኝ አንድ ጊዜ አታቅርቡልኝ ብሏል። ስለዚህ ምን ማለቱ ነው? እግዚአብሔር እንደ እግዚአብሔርነቱ መስዋዕት ስለማያስፈልገው አልፈልግም ይላል። እንደ ቸርነቱ ደግሞ እግዚአብሔር እኮ ከኛ ጋር ነው እንድንል መስዋዕት አምጡ ይላል። ቅዱስ ጳውሎስም እንደ ልዕልናው ድንግል ሁኑ ይላል፣ እንደ ድካማችን አግቡ ይላል ብሎ ይተረጉማል። እንደዚሁም ሁሉ እግዚአብሔር መልሶ ደግሞ እንዲህ ይላል፣ ሰማይ መንበሬ ወምድርን መከደ ገሬ። ሰማይ መንበሬ ነው፣ ምድር የእግሬ መረገጫ ናት። ለእኔ ምን አይነት ቤት ነው የምትሰሩ ይላል። ደግሞ መልሶ ደግሞ እንዲህ ያለ እንጨት ቆርጣችሁ ቤተክርስቲያን ስሩ ይላል። መልሶ እኮ ነው በኦሪት ራሱ በመካከላቸው እንዳድር መቅደስ ይስሩልኝ ብሎ ለሙሴ ያዞታል። መልሶ ደግሞ ኢሳይያስ ሲደርስ ሰማይ መንበሬ ነው፣ ምድር የእግሬ መረገጫ ነው፣ ለእኔ የምትሰሩት ቤት ምን አይነት ነው ይላል። እግዚአብሔር ሰው በሰራው ቤት አይኖርም ይላል። ደግሞ አሁን ሙስሊሙም ፕሮቴስታንቱም ተሐድሶም በዚህ ነው የሚጃጃል። በሁሉም ቦታ ብንሰግድ ይሰማል ይላል። እግዚአብሔር ሰው በሰራው ቤት አይኖርም። ጥቅስ አንጠልጥሎ ከመሮጥ ይሰውራችሁ። በጣም ችግር ነው። ስለዚህ ምን ማለት ነው ይሄ? እግዚአብሔር እንደ ምልአቱ ቤት አያስፈልገውም። ቤተ ክርስቲያን ይቺ አትወስነውም፣ እንደ ምልአቱ አትወስነውም። ተመልከቱ። ፀሐይን በዚህ ግድም ስታዋት በዚህ ሀገር ብቻ ያለች አትመስላችሁ? አትመስልም? ትመስላለች።
ጎንደር ብቻ የምትወጣ ትመስላለች ማለት ነው። አዲስ አበባ ስትሄዱ ደግሞ እዚያ ብቻ ያለች ትመስላለች። ልክ እንደዚህ ቅዱሳን ለቅድስና ሲበቁ እግዚአብሔር በልቡናቸው አድሮ ሲያበራ ከነሱ ብቻ ያለ እግዚአብሔር በሌላ አይደለ ይመስላቸዋል። ቆይተው ደግሞ መልቶ ሰፍቶ ያዩታል። ስለዚህ እግዚአብሔር እንደ ጌትነቱ፣ እንደ መንግስቱ፣ እንደ ምልአቱ፣ እንደ ስፋቱ፣ እንደ ረቀቱ ቤት አያስፈልገውም። እንደ ቸርነቱ ደግሞ አይዟችሁ ከእናንተ ጋርም አለው ለማለት ቤተ መቅደስ ስሩልኝ ይላል። ቤተ መቅደስ ስሩልኝ ይላል። ስለዚህ ቅዱስ ጳውሎስ ምን አለ? የሐዋርያት ሥራ ምዕራፍ 17 ላይ እግዚአብሔር ሰው በሰራው ቤት አይኖርም፣ ግን ምናልባት የሚፈልጉት እንዲያገኙት ብሎ ከወዳጆቹ የራቅ አይደለም ብሎ ይነገራል። ከቃሉ ጋር ናችሁ እና በብሉይ ኪዳን እግዚአብሔር ቸርነቱን ማምላክን እሱ እስከሚወለድ ድረስ እንኳን ትክክለኛው መስዋዕት ክርስቶስ ነው። ግን እሱ እስከሚወለድ ድረስ እግዚአብሔር ከኛ ጋር አይደለም ብለው ተስፋ እንዳይቆርጡ ብሎ በግ አምጡልኝ፣ ፍየል ረዱልኝ። እግዚአብሔርን ያህል ጌታውን ዶሮ ፍየል ሲያሳርድ፣ በግ ሲያሳርድ፣ ርግብ ሲያሳርድ፣ ዕጣን ሲያስጤስ እንዴው ምን ቸግሮት ነው? አሁን አዲያ ግን እግዚአብሔር ተቀብሎ እግዚአብሔር እኮ እኛ ጋር ነው እንዲሉ እችንም አንተ ቅመም ሲለምን እንዲቻርጋችሁ ሽቶ ይችን ቀመማችሁ አዘጋጅታችሁ መቅደስ አምጡ። እንጨቲቱን የግራር የዋንዛቢውን የግራር ምን አገባው? ለእግዚአብሔር የሚያደርግለት ዝናብ አይመታው፣ ፀሐይ አያቃጥለው። እንዲቻርጋችሁ የግራር እንጨት አርጋችሁ ቆዳይቱን እንዲህ አርጋችሁ ፍቃችሁ በእንዲህ ያለ ገመድ ወጥራችሁ ይላል። አንዳንድ ጊዜ ኦሪትን ስታነቡት ቀልድ ነው የሚመስላችሁ ምስጢሩ። በጣም ደግሞ የሚገርም ደግሞ ሌላም ልንገራችሁ። የአሮን የደረቱ ኪስ ቁልፉ ይሄን ያህል ይሁን። አሁን እግዚአብሔር ስለ ቁልፍ ምን አገባው? እንዲህ ያለ ቁልፍ አድርገህ እንትኑን የቁልፉን ማስገቢያ እንዲህ አድርገህ አደርገው። ከደረቱ ኪስ ዝቅ ብሎ እንዲው እኮ ደው ጽብ ድቅ ነው አዛኝ። ይሄን በትከሻው ደግሞ እንዲህ ያለ ዙር ያዙርበት እያለ ይሄን ሿሿቴ ከወርቅ ድንጋይ አድርገህ አንከብለህ ሮማን ያስመስለህ ሰርተህ ይሄን በዚህ አንጠልጥለህ ስትሄድ ሿ እያረክድ ብሎ አሮንን አዝበታል። ምንድነው ይሄ? ምስጢር አለው። የሐዲስ ኪዳን ቀጠሮ ነው። አንድ ሁለተኛ እግዚአብሔር የተስፋ አምላክ ስለሆነ ለማረጋጋት ነው። ልብሳችሁን ሁሉ ወድላችኋለሁ ለማለት እኮ ነው። የደረታችሁ ኪስ እንዲህ ያለ አሁን ሴቱ ሱሪ አትልበሱ ሲባል እንዲያው ሴቱ ቅጣቱ ስለማይገባው ነው እንጂ ማለት ነው። አትልበሱ ሲባል አሁን አንድ ነገር እንገራችሁ። እግዚአብሔር አሁን ሱሪ ብናረግ ሸሚዙን በእግራችን ብንለብሰው ምን ያደርግለታል? እንዲያው አዛኝን ከልብ እኮ ነው። እንዲያው ወንዶቹ እንዲልበሱ ሲል አሁን ሴቶቹ እንዲያርጋችሁ ወንዶቹ እንዲያልብሱ እንኳን እናንተ ልብሳችሁንም ወደዋለሁ ማለት እኮ ነው። ምን ያህል የፍቅር አምላክ መሆኑን የምታውቁት እንዲህ ያለ ነጠላ አርጉ ሲል ያችን ይወድላችኋለሁ ማለት እኮ ነው። እግዚአብሔር እንኳን እኛ ልብሳችን የሚወደው ከሆነ ምን አለ እንደሚያዘን አድርገን ብንለብስ እና የፍቅር መገለጫ ነው። ሁሉን ነገራችሁን ጥቃቅኑንም እወድላችኋለሁ እንኳን እናንተን እንዲያው እያንዳንዷ የልብሳችሁን እላቂን ወዳታለሁ ለእናንተ ይህን ያህል ጥበቃ ማድረግ አምላክ ነኝ ለማለት ስለ ቁልፉ፣ ስለ ደረቱ ኪስ፣ ስለ መታጠቂያው፣ ስለ መቀነቱ ሲጨነቅ እግዚአብሔር ይውል ነበረ። ይህ ቀጠሮ ነው። ከቃሉ ጋር ናችሁ። እንደዚህ በዚህ መሰረት በብሉይ ኪዳን ብዙ መስዋዕት ሲቀርብ ኑሯል። ብዙ መስዋዕት ሲቀርብ ኑሯል። አዳም መስዋዕት አቅርቧል፣ አቤልም አቅርቧል። ለሐዲስ ኪዳን ቀጠሮ የምትሆነን ትክክለኛ መስዋዕት የምትባለው የመልከ ጼዴቅ መስዋዕት ናት። ዘፍጥረት ምዕራፍ 14 ላይ ለቁርባን መጀመሪያ ይቀርበሩኝ። የመጀመሪያው የቁርባን ቀጠሮ የተሰጠው ለማን ነው? ለአዳም። የመጀመሪያው የቁርባን ቀጠሮ የተሰጠው ለማን ነው ብንባል ለማን ነው? ለአዳም ነው። የቁርባን ቀጠሮ ምንድን የሚል ነው? ብላ በአፈ ገጽከ ወጥተህ ወርደህ ብላ። ወጥተህ ወርደህ በሉ። በላብህ በወዝህ ብላ ነው። ሁለት ትርጉም ነው። አንደኛው ገነት እንግዲህ አንዱን ፍሬ በልተው ሳጨርሰው ሌላ ፍሬ የሚያፈራ ሀገር ብሰጥህ እምቢ ካልክማ ቆፍረህ ብላ፣ በቁሙ ማለት ነው። ቆፍረህ ደክመህ እንግዲህ እሾህ እየወጋህ አርመህ ዝናብ ተመታ ብላ። እናንተም እንግዲህ ለፍታችሁ መፍላት ተው፣ ዝም ብላችሁ ተጎልታችሁ ላችሁ እንጀራ የምትበሉ ከሆነ ይፈርድባችኋል እግዚአብሔር። ማምላክ ከልቤ ነው። እንዲያው በገጠር እናቶቻችን እንዲያው ተኝቶ አድሮ ልጁ ምንም ሳያደርግ እንጀራ ካለ አታ ተኝተህ ነው የንጉስ እንጀራ የምትበላ ይላሉ። የንጉስ እንኳን የእግዚአብሔር እንጀራ እኮ ነው፣ ተለፍቶ ነው የሚበላ። ቃል ኪዳኑን ለመፈጸም ስራ ትዕግስትን ያስለምዳል። አንዱ እሱ ነው። ሁለተኛው ምስጢር ግን ወጥተህ ወርደህ ብላ ማለት ነው። ንስሐ ገብተህ
ቀኖናህን ጨርሰህ ስጋውን ደሙን ተቀበል ማለት ነው። በወዝህ ማለት ስለ ኃጢአትህ አልቅሰህ ሰግደህ ጾመህ ጸልየህ ቀኖናህን ጨርሰህ አልቅሰህ ስጋውን ደሙን ተቀበል ተብሎ ቀጠሮን ወተወርደ ብላ የምትለው ለምግብ ብቻ የተነገረች አይደለችም ማለት ነው። ለስጋው ለደሙ እንዲህ አድርገህ ተቀበል አላችሁ። ወተወርደ ብላ። ከዛ ሁለተኛው ቀጠሮ የተሰጠችው ምንድነው? ለአብርሃም በመልከጼዴቅ አብርሃም 5 የኮሎዶ ጎሞር ነገስታት ሎጥን ማርከውበት 318 ሰዎችን አስከትሎ ሄዶ 318 ሰዎችን አስከትሎ ሂዶ 5ቱን ነገስተ ኮሎዶ ጎሞር አሸንፎ ሲመጣ ዮርዳኖስን ሲሻገር መልከጼዴቅን አገኘው። ዘፍጥረት ምዕራፍ 14 ላይ ታገኙታላችሁ። መልከጼዴቅን አብርሃም 5 ነገስታትን ነው የገጠመው። 5 ነገስታትን ከነሰራዊታቸው ለማሸነፍ የተጠቀመው 318 ሰው ብቻ ነው። አሸንፎ ሲመለስ ዮርዳኖስን ተሻግሮ ማንን አገኘ? መልከጼዴቅ። 5ቱ ኮሎዶ ጎሞር የሚባሉት ዲያብሎስና ሰራዊቱ ናቸው። የተማረቀው ሎጥ በክደት በኃጢአት ምዕመናንን የሚማርኩ አጋንንት ናቸው። እነሱን አሸንፎ ሎጥን ነፃ ለማውጣት አብርሃም 318 ሰዎችን አስከትሎ እንደሄደ ክርስቶስም በ318 ሊቃውንት ተከራክሮ አርዮስን ድል ነስቶ ቤተክርስቲያንን ነፃ አውጥቷታል። እንደዚሁም ሁሉ በ318ቱ ሊቃውንት ሃይማኖት ያመነ በሰለስቱ ምዕት ሃይማኖት ያመነ ሁሉ አጋንንትን ያሸንፋል። አብርሃም በ318 ሰዎች ነገስታቱን አሸንፎ ዮርዳኖስን እንደተሻገረ እንደዚሁም ሁሉ ሰው በ318ቱ በሰለስቱ ምዕት ሃይማኖት አምኖ መጠመቅ አለበት ከመቁረቡ በፊት። አብርሃም 318 ሰው ይዞ ነገስታቱን አሸንፎ ተሻግሮ መልከጼዴቅን እንዳገኘው እንደዚሁም ሁሉ በ318ቱ በሰለስቱ ምዕት ሃይማኖት አምኖ የተጠመቀ ሰው አማናዊ ሊቀ ካህናት ኢየሱስ ክርስቶስን ማግኘት ይቻለዋል። ሰምታችሁኛል አይደለም? ስለዚህ ለመቁረብ በ318 ሊቃውንት ማመን፣ በተለይ እነዚህ 5ቱ ነአምን የሚባሉ አሉ። እነሱን ማመን ነአምን በእግዚአብሔር አብ፣ ነአምን በእግዚአብሔር ወልድ፣ ነአምን በእግዚአብሔር መንፈስ ቅዱስ፣ ነአምን በአሐቲ ጥምቀት፣ ነአምን በአሐቲ ቤተክርስቲያን፣ ነአምን በትንሣኤ ሙታን። እነዚህ 6ቱን ማመን፣ እነዚህ 3ቱን አምኖ መጠመቅ። ከዚያ በኋላ መልከጼዴቅን አገኘው። መልከጼዴቅ ህብስተ አኮቴት ጽዋ በረከት ሰጠው። ያልተጠመቀ ሰው አይቆርብም። አብርሃምም አስራት ሰጠ ይላል። አስራት ሰጠው ለማን? ለመልከጼዴቅ። ስጋውን ህብስተ አኮቴት ጽዋ በረከት ከሰጠ በኋላ የዚህ ትርጉም 2 ነው። አንደኛ አስራትን ለካህናት ማውጣት፣ ከነሱ ስጋውን ደሙን መቀበል 1። ሁለተኛ ክርስቶስ ስጋውን ደሙን ሰጥቶናልና አስራተ ጸሎት አስራተ ጾም ማውጣት ማለት ነው። የጾም አስራት ከእንቅልፋችን አስራት እናወጣለን፣ ሌሊት ቀንሰን በመጸለይ ከገንዘባችን አስራት እናወጣለን፣ ከሆዳችን አስራት እናወጣለን፣ ከጊዜያችን አስራት እናወጣለን፣ ከጉልበታችን በስግደት አስራት እናወጣለን፣ ከዓይናችን አስራት እናወጣለን በንባ። ስለዚህ አስራተ ጾም አስራተ ጸሎት የሚቀበል ኢየሱስ ክርስቶስ ይሄ ቀጠሮ ነበረ። የሐዲስ ኪዳን ቀጠሮ እሱ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአብርሃም አሁንም መልሶ ምን አድርጎለታል? ተገልጦለታል አይደለም? ልጅክን ረድልኝ ብሎ ተገልጦለታል። ያ ልጅክን ረድልኝ አለው። ልጁን አርዶ ልጁን ሊያርድ አብርሃም ቆርጦ ወደ ተራራው ወጣ። ሙሉ ታሪኩን አልተረክላችሁም። ከቃሉ ጋር ናችሁ። አብርሃም ልጁን ይዞ ወጣ። ሞሪያ ደረሰ። ከዚያ በኋላ ምን መጣ? ነጭ በግ መጣና አብርሃም ልጅህን ተወውና ይሄን በግ ረድ፣ በአንተ ልጅ ደም ዓለም አይድንም ተብሎ በግ ምን አለ? በጉ ተሰዋ። ደራሲው ምን አለ? ለሊሁ መድኃኒነ ጥዑመ ስም ለሊሁ በጋአ ጽድቅ ወእሙ መካን ወንድቅ ወመስቀሉ ዕፀ ሳቤቅ ብሎ ይነገራል።
የድርሳነ መድኃኔዓለም ደራሲው ሲናገር ከሁር ድርሳነ መድኃኔዓለም ሲናገር ለሊሁ በጋአ ጽድቅ ወእሙ መካን ወንድቅ ወመስቀሉ ዕፀ ሳቤቅ። ምን ማለት ነው? ተመልከቱ። እውነተኛው በግ ክርስቶስ ነው። ለይስሐቅ የወረደለት እውነተኛው በግ ክርስቶስ ነው። በጉ የታረደበት ተራራ በጉ የቀረበባት የመስዋዕት ቦታ እናቱ ናት። በጉ ተስቦ የመጣበት ሐረግ ምንድናት? መስቀል ነው ብሎ ይናገራል። ወይም ብትገለብጡት በጉ ኢየሱስ ክርስቶስ ነው። ዕፀ ሳቤቅ እመቤታችን ናት። በጉ የተሰዋበት ቦታ መስቀሉ ነው ማለት ነው። መስቀሉ ነው ማለት ነው። ስለዚህ መጽሐፈ ምሳሌ ምዕራፍ 9 ላይም ወአስተዳለወት ማዕዳ ተብሎ የተነገረው ማዕዷንም አዘጋጀች ተብሎ ጥበብ ቤቷን ሰራች 7 ምሰሶችን አቆመች የሚለው ማዕዷን አዘጋጀች የተባለች ወሰራይከ ማዕድ ያለው ቅዱስ ዳዊትም መዝሙር 22 ላይ አቤቱ በፊቴ ማዕድን አዘጋጀች የተባለች ጥበብ የተባለ ክርስቶስ፣ ማዕዷን አዘጋጀች የተባለ መስቀል ነው። መስቀል ማለት የሕይወት እንጀራ ክርስቶስ የተፈተተበት ማዕድ ማለት ነው። ማዕድ ማለት ነው። ስለዚህ አብርሃም እንዲህ ብሏል። ዮሐንስ ምዕራፍ 8 ቁጥር 58 ላይ ጌታ እንዲህ ተብሏል። አብርሃም አቡክሙ ተመነየ ከመ ይራይ ዕለተ ርየሂ ወተፈስሐ። አብርሃም አባታችሁ የኔን ቀን ሊያይ ተመኘ አይቶም ደስ አለው። ስለዚህ ቅዱስ ቄርሎስ ይህን ወሰደና አብርሃም ያያት ቀን የክርስቶስ የተሰቀለባት ቀን ናት ይላል። አብርሃም ያያት ቀን። ምክንያቱም ቅዱስ ጌታችን በወንጌል ምን አለ? አብርሃም አባታችሁ የኔን ቀን ሊያይ ተመኘ አይቶም ደስ አለው አዚያው ብሎ ተናገረ። አብርሃም ያያት ቀን ማን ናት አለና መስቀሉ ናት። መቼ? ልጁን ሲሰዋ ክርስቶስን በበግ አምሳል አይቶታል። ስለዚህ አብርሃም ያየው የክርስቶስን ቁርባንነት ነው ማለት ነው። አብርሃም ያየው የክርስቶስን ቁርባንነት። ስለዚህ ስጋውን ደሙን ተቀብለን ካህናት እርገት ወረዱ ነው የምትሉ፣ ድርገት ነው የምትሉ በሌላ ሰዓት እናየዋለን። እሱን እንማረዋለን ቀጥለን። ድርገት ወርደው ሲመለሱ መልሰው ካህኑ ከገቡ በኋላ አቡነ ዘበሰማያት ኢታበነ እግዚኦ ውስተ መንሱት እየተቀበልናቸው ሀዳፌ ነፍስ የሚባል ያነባሉ። እንደተመለሱ አቁርበው እንደተመለሱ አይደለም መቅደሱ በር ላይ ሆነው እሱን ካበቃ በኋላ ካህኑ ውስጥ ገብቶ እንዘ ብዙኃን የሚባል ጸሎት አለ። ስለሱ ትርጉሙም አስተምራቸዋለሁ ቀጥሎ ሰዓት ከበቃል። ታዲያ እዛ እንዘ ብዙኃን ላይ ምን ይላል? አብርሃም ምንድን ነው? አብርሃም ተመነ ተፈስሐ ወተነበየ ምስጢረ ሞትከ ክርስቶስ አመ በበግ ርእየ ብፁዓን ንሕነ ዘአፈርፈርናሁ ዝየ እስመ ንሰዋከ ለእለ ዕለቱ ወነጠብሐከ ዝየ ወበዝ ደምከ ነሐጽብ ጌጋዬ ብሎ ይነገራል። አብርሃም ተመነ ተፈስሐ ወተነበየ ምስጢረ ሞትከ ክርስቶስ አመ በበግ ርእየ። አብርሃም ጌታ ሆይ ያንተን ሞት በበጉ መውረድ ጊዜ በጉን ባረደ ጊዜ በጉ አርዶ ልጁ እንደዳነለት አንተ ተሰውተህ ዓለምን ነፃ እንደምታወጣ እንደምታድን አብርሃም በበጉ መታረድ በበጉ መስዋዕትነት ያንተን ሞት አየ። አይቶም ደስ አለው። እኛ ግን ከአብርሃም እንበልጣለን። ንሰዋከ ለእለ ዕለቱ ወነጠብሐከ ዘየ። እኛ ግን በዚህ አንተን እንፈትተሃለን፣ አንተን እንበላሃለን፣ አንተን እንጠጣለን እና ከአብርሃም እንበልጣለን። ምክንያቱም አብርሃም በጋረደ እንጂ ከክርስቶስ መስዋዕት አልደረሰም። እኛ ግን ከአብርሃም እንበልጣለን። ተመልከቱ። ለምን ሁልጊዜ እንሰዋሃለን? ደግሞስ ምን አለ? ወበዚህ ደምከ ነሐጽብ ጌጋዬ፣ ባንተ ደም በደላችን እናጥባለን እና እኛ ከአብርሃም እንበልጣለን ብሎ ይነገራል። ይህ የቁርባን ቀጠሮ ነው። የምን ቀጠሮ ነው? የቁርባን ቀጠሮ ነው። ነቢያት እየሳሱለት የሄዱትን ህይወት እናንተ ደርሳችሁ አልቆርብ ብላችሁ ትበጠብጣላችሁ ማለት ነው። ነቢያት ይሄን ያህል በቀጠሮ ነው ደስ ያላቸው። አይቶ ደስ አለው በሉ። አይቶ ደስ አለው እንጂ አብርሃም ግን ለመጠጣት አልበቃም፣ ለመብላት አልበቃም። አይቶ ደስ አለው። ቀጠሉና እንግዲህ ቶሎ ብለን አምን እንደርስ ይሻለናል ከሙሴ ከች ማለት ነው የሚሻል። የኦሪቱ መስዋዕት አለ። የኦሪቱ መስዋዕት አለ። የኦሪቱ መስዋዕት 5 አይነት መስዋዕት ነው። ለዛሬ ማታ ይችን 5ቷን አይተን ቶሎ እንጨርሳለን። ለዛሬው ማለት ነው። የኦሪቱ መስዋዕት ከ5ቱ በፊት አንድ መስዋዕት አለ። እሱን ነው ዘጸአት 12 ላይ የሚገኝ አንድ መስዋዕት አለ። ዘጸአት 12 ላይ እስራኤል በባርነት ኖሩ። ወዴት? በግብጽ።
ታውቁታላችሁ። በባርነት ከኖሩ በኋላ ሙሴን ላከ። ሙሴ በተራራ ካለበት ከጸጳጦስ ቃል ወጥቶ ሕዝቤን ከግብጽ ባርነት አውጣ ብሎ ሙሴን ላከው። በደንብ ስሙ እስቲ። እንግዲህ አሁን ይሄንን ስሙ። አጭር ታሪክ ማለት የሉቃስ አተራረክ ይባላል። ሉቃስ ከወንጌል ጸሐፊዎች በአቀራረብና ባተራረክ ልዩና ድንቅ የሚባለው ሉቃስ ነው። ከዚህ ቀጥሎ እንዲሆነ ከዚህ ቀጥሎ እንዲሆነ ነው የሚለው። ዝም ብሎ እንቅጭ ማለት ነው። ስለዚህ ሌላው እንቅጭ ያለውም አላልኩም። ብቻ የየራሳቸው ምን አላቸው ነው ጸጋ አላቸው ማለት ነው። እሺ፣ ስለዚህ ተመልከቱ፣ የሉቃስ አተራረክ ነው። እስራኤል እንግዲህ ቢተረክ እኮ ብዙ ቀን ነው የሚፈጅ። እስራኤል ግብጽ ገቡ፣ በባርነት ኖሩ። ከዚያ በኋላ ሙሴን ከባህር አወጣው እግዚአብሔር። ከባህር አውጥቶ በቤተ መቅደስ በመንግስት አሳደገው። ሙሴም ከዚያ በኋላ ኮበለለ። ኮብልሎ ምድያም በሚባል ቦታ በግ ጠባቂ ሆነ። በግ ሲጠብቅ እሳት ከቁጥቋጦ ላይ ሲነዳየ፣ ቁጥቋጦው እሳቱን አላጠፋም። እሳቱ ቁጥቋጦውን አልበላውም። ከቁጥቋጦ እሳት ወጣ። ሙሴንም ሕዝቤን ከግብጽ ባርነት አውጣ ብሎ ወደ ግብጽ ላከው። ግብጽም ሄደ። ፈርዖንንም ሕዝቤን ልቀቅ ብሎሃል አለው። እምቢ ያለ ፈርዖንም በትሩን እባብ አድርጎ አሳየው። አላምንም አለ። ዝንብም አመጣበት፣ ቅማልም አመጣበት፣ ጓጉንቸርም አመጣበት። ፈርዖን እምቢ አለ። 10 ታምር ካየ በኋላ እምቢ ሲል መጨረሻ ማለት ነው። የመጨረሻው እንግዲህ አለ እግዚአብሔር፣ እንግዲህ ፈርዖን እምቢ ስላለ የበኩር ሞት ላመጣ ስለሆነ እንዲህ አድርጉ። እናንተ ምን እናድርግ? እንዳትሞቱ እንዲህ አድርጉ። ምን እናድርግ? ነጭ በግ እሰሩ። ነጭ በግ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ጠጉሩ ያላረረ፣ ኮፍተርተር ያላለ ጻዳ የሆነ በግ ማለት ነው። ነውር የሌለበት እድሜው ከ1 ዓመት ያልበለጠ ትኩስ ጠቦት በግ አመሻሽታችሁ እረዱት። ምሽት ላይ ሰውት። በደንብ ስሙ። እኔ ነግሬያችኋለሁ። ብትረሱት ያው በኩርኩም ነው የምትባሉ እንዳትባሉ። ጥጋቡ መከራ ነው የዚህ ዘመን ሰው መብቱ ማለት ነው። በቄስ ትምህርት ቤት ቢሆን በኩርኩም ትባሉ ነበረ። እና ተመልከቱ። አባቶች ግን ስላሉ እነሱም እንዳይቀየሙ ደግሞ። እሺ ምን ላይ ነው ያለ ነው? ጸጉር ላይ ናቆም ነው። ምን ላይ? ምሽት ላይ ሰውት። ምሽት ላይ ሰውና አለው ተሰብስባችሁ ብሉት። ምን ብላችሁ ብሉት? ባሪያ አብሯችሁ እንዳይበላ ተጠንቀቁ። ያዙ እንግዲህ ባሪያ አብሯችሁ እንዳይመጣ ተጠንቀቁ። አንድ ከዚያ ቀጠለና ደግሞ ስትበሉ በላዩ ላይ ሐሞት ነስንሱበት። ደግሞ 2 ስትበሉ ቆብ ደፍታችሁ አርጉት። አሁን ቆብ እንዲያው አሁን ስለቆ እግዚአብሔር ይጨነቃል። ቆብ ደፍታችሁ አርጉት። ደግሞ ስትበሉ ጫማችሁን እንዳታወልቁ። እንቀጥል ደግሞ ጫማ እንዳታወልቁ። እንደገና በትር ይዛችሁ ነው መብላት። በሉ እንግዲህ ብሉና ሲያበቃ ደግሞ በግ ነው እንግዲህ ዘመነ ፋሲካ ስለሆነ ብናወጋም ችግር የለም። ያንን በልታችሁ የበጉን አጥንቱን ግን እንዳሰብሩት ተጠንቀቁ። ደግሞ ሌላ ትእዛዝ፣ በልታችሁ የተረፈውን እንጀራ ስጋ ደግሞ ለነገ እንዳታሳድሩ። ምን እናድርገው? በሳት አቃጥሉት። አቃጥላችሁ ደግሞ ደሙን ከመቃው ላይ እርጩት አላቸው። ከመቃው ላይ እርጩት። መቃውን ታውቁታላችሁ አይደል? እዚያ ላይ እርጩት። ከዚያ በኋላ ሞት ልካለው። ሞት ደም የተረጨበትን ደጃፍ እያየ ይሸሽላችኋል አላቸው እግዚአብሔር። እስራኤልም እንዲህ አድርገው በጋቸውም በሉ። እንዲያው እግዚአብሔር እኮ እንዲያው አብልቶ የሚያድን አምላክ ማለት ነው። በግጥም አድርጎ አብልቶ ደግሞ ማዳን እጹብ ድንቅ እኮ ነው። በጉን አበላ፣ ሞት መጣ፣ ደም ያልተረጨውን እያየ ጨርሶ ፈጅቶ ዳደረ። ውጡልኝ አለ ባጭር ቃል። እስራኤልም ወጡ። ስትወጡ ደግሞ እኮ የሚገርም ነው። የግብፃውያንን ወርቅ ሰብስባችሁ ይዛችሁባቸው ውጡ አላቸው እግዚአብሔር ማለት። የግብፃውያንን ወርቅ ሰብስበው እዛው ወጡ። አውፅኦሙ በሰርጎ ወርቅ ወብሩር። በግ አብልቶ እስቲ በግ አብልቶ በሉ በወርቅና በብር አስጊጦ አወጣቸው ይላል። በወርቅና በብር አስጊጦ አወጣቸው። ተከትሎ ፈርዖን መጣ፣ ባህሩ ደረሰ። ከዚያ በኋላ ባህሩን በበትር ሙታው አለው። ተከፈለ፣ ተሻገሩ።
ፈርዖን መጣ፣ ሰጠመ። እንጨርስ። እግዚአብሔር የተመሰገነ። እሺ አሁን እንተርጉሙ። ግብጽ ማለት ጨለማ ማለት ነው። የቃሉ ትርጉም ባጭሩ የአገሪቱ ትርጉም ግብጽ ማለት ቃሉ ሲተረጎም ጨለማ ማለት ነው። ጨለማ የተባለ ሲኦል ናት። ጨለማ የሲኦል ምሳሌ የሲኦል ምሳሌ ከዕፀጳጦስ ወይም ቁጥቋጧ የድንግል ማርያም ምሳሌ። እሳት የመለኮት የስግው ቃል ክርስቶስ፣ ቁጥቋጦ የድንግል ማርያም። እሳቱ ቁጥቋጦውን እንዳልበላው እሷም መለኮትን ተሸክማ አልተለወጠችም። ቁጥቋጦው እሳቱን እንዳላጠፋው ድንግል ማርያም ከድንግል ማርያም በመጸነሱ የአምላክ ጌትነት አልተለወጠም። ከዕፀጳጦስ የእስራኤል ነጻነት እንደወጣ ከድንግል ማርያም የክርስቲያኖች ነጻነት ወጣ። ተመልከቱ። እምፀጳጦስ ወፃ ቃል ወፈኖ ለሙሴ ከመ ይስብክ ግእዛነ ለሕዝቡ እምግብርናተ ፈርዖን ወምኔኪ ወፃ ቃል ወፈኖሙ ለአርዳይሁ ከመ ይስብኩ ግእዛነ ለኩሉ ዓለም እምግብርናተ ሰይጣን ብሎ አባ ጊዮርጊስ ዘጋስጫ ይነገራል። ስለዚህ ከዕፀጳጦስ ቃል ወጣ። ማንን? ሙሴን ሰደደው። ሙሴ ሄደ፣ በጉ ታረደ። በግ ኢየሱስ ክርስቶስ ነው። ቀንዱ ያልከረከረ፣ ጠጉሩ ያላረረ፣ ጥፍሩ ያልዘረዘረ መሆኑ ክርስቶስ ነውር የሌለበት መስዋዕት ነው ማለት ነው። ክርስቶስ ነውር የሌለበት ንጹህ መስዋዕት ነው። ራሱ ተናግሯል። አይሁድን ራሱ ዮሐንስ 10 አንድ ቀን አይሁድ ክርስቶስን ተከራክረው ማሸነፍ ሲያቅታቸው ድንጋይ ነው የሚያነሱ፣ እንደ ዛሬዎቹ ሙስሊሞች ማለት ነው። ተከራክሮ መርታ ሲያቅታቸው ቤተክርስቲያን ማቃጠል፣ ሌላ ጉልበት የላቸውም። በገጀራ መቅላት ነው። ድንጋይ ረት እንዲህ ብሏቸው እኮ ነው። ጌታ እኮ ነው እውነት እላችኋለሁ በእኔ ተመልከቱ እመሰ ወልድ አጋዘክሙ አመን ጉዛና እንትሙ እናንተ ወልድ ነፃ ካወጣችሁ ነፃ ናችኋል። ነፃ ናችሁ አትበለን፣ እኛ ለማንም ባሪያ ሆነን አናውቅም ማለት ነው። ኩሉ ዘይገበር አለ ኃጢአት ገብራውቱ ለኃጢአት ኃጢአትን የሚሰራ እኮ የኃጢአት ባሪያ ነው አላቸው። አረ ወንድም የኛ አባታችን አብርሃም ነው፣ ባሪያ ሆነን አናውቅም። አይ አብርሃም አባታችንስ ቢሆን የአብርሃም ስራት ሰው ነው። እናንተስ አባታችሁ ሰይጣን ነው። አረ አይደለም። እውነት እላችኋለሁ ቃሌን የጠበቀ ሞትን አይቀምሱም። ተመልከቱ ደግሞ እንግዲህ ሲያብዳሉ ሎቱ ሰፋል ደሞ ብለህ እንግዲህ አብርሃም እንኳን ሙቷል፣ ነቢያትም ሙቷል። ደሞ ብለህ እንግዲህ ቃሌን የሚጠብቅ ሞትን አይቀምስም በል ደግሞ አሉት። ደግሞ ወላ ብለውታል። ደግሞ የባሰ መጣባቸው። አብርሃም አባታችሁ የኔን ቀን ሊያይተም አላልናችሁ? ተመልከቱ ደግሞ 30 ዓመት አልብከ አብርሃም አሪከ ደግሞ 30 ዓመት ያልሞላ ሰውዬ ደግሞ አብርሃምን አየሁት በላሉት። ደግሞ የባሰ እምቅድመ ይትወለድ አብርሃም አለው እንኳን አብርሃም ሳይወለድ እኔ ያለው ብሏቸው ቁጭ አለ። ደግሞ ጭራሽ ሲላቸው ወነሱ ብነ ከመውገሩ ሲያቅታቸው ምንድነው? ድንጋይ ማንሳት። ዮሐንስ 10 እንደዚሁ ድንጋይ ማንሳት። አንድ ቀን እንዲሁ ተመልከቱ በየትኛው ስራዬ ነው ግን የምትወግሩኝ ብሏቸዋልስ። ተመልከቱ መኑ ምን የክሙ ዘይዛለፈኒ በእንተ ኃጢአት ከናንተ መካከል ይሄን አርጋሃል ብሎ እስቲ ኃጢአቴን የሚነግረኝ ምን ኃጢአት አግኝታችሁ ቢኖር ብላቸው በእንተ ሰናይሰ ግብርከ ይነወግረከ አረሱስ የምትወገርበት ነገር ሳላገኘብም እንደ አንድ ቀን አልየለክሙ እናንተ ጻፍት ፈሪሳውያን ወይወላችሁ እያልከነ ነው እንጂ እንዴው ተንኮልስ አልተገኘብም ብለው ራሳቸው እስኪመሰክሩ ድረስ ክርስቶስ ነውር የሌለበት ንጹህ መስዋዕት ማለት እርሱ ነው። በምሸት እንደታሰረ በጉ እሱም በምሸት ተይዟል። ሐሙስ ማታ እሱ ብቻ አይደለም። ስትበሉ ምን ብላችሁ በሉ የተባለ አመጀመሪያው ጀምሩ እንግዲህ ታሰብስባችሁ በሉ እንጂ ታሰብስባችሁ ብሉት። ተመልከቱ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይከልልዎ ለመድኃኔ ዓለም ስጋሁ ወደሙ ለመድኃኔ ዓለም። ስለዚህ ስጋውን ደሙ ስንቀበል መላእክት አብረው ይቆማሉ። ቁርባን የሚያቀብሉ ካህናትን ቆሙና የሚቆርቡ ምዕመናን ከበው ይቆማሉ። ተሰብስባችሁ ብሉት። ክርስትና የጉባኤ ሃይማኖት ነው። እግዚአብሔርም 3 አካል ሲኖረው አንድ አምላክ እንደሆነው እኛም
ብዙ ሁነን በአንድ ህብስተ ሕይወት በክርስቶስ አንድ አካል የምንሆንበት ስለሆነ በዚህ ምክንያት ተሰብስባችሁ ብሉት። ከዚያ ምን አለ? ስትበሉ ባሪያ አብሯችሁ እንዳይበላ ተጠንቀቁ። ምን ማለት ነው? በኃጢአት ባርነት ያለ ሰው ሳይናዘዝ እንዳይቆርብ ተጠንቀቁ ማለት ነው። በኃጢአት ባርነት ያለ ሰው ሳይናዘዝ እንዳይቆርብ ተጠንቀቁ ማለት ነው። በደንብ ያዙ። እንግዲህ ስትበሉ ቆብ ደፍታችሁ ብሉት። ስጋውን ደግሞ ስትቀበሉ ለእናንተ ካሳ ለመክፈል ብዬ የተቀዳጀሁትን የሾህ አክሊል እያሰባችሁ ቁረቡ። በነገራችሁ ላይ የማይቆርብ ሰው ማለት ክርስቶስ አልሞተልኝም ብሎ ከሚክድ ሰው ጋር እኩል ነው። የማይቆርብ ሰው ክርስቶስ አልሞተልኝም ብሎ የካደ ሰው ነው። ለምን ብትሉኝ ክርስቶስ የሞተው ቁርባንን ለመስጠት ነውና ስለዚህ ለእናንተ ብዬ ለእናንተ ስጋዬን ለመስጠት ለእናንተ ደሜን ለመስጠት የተቀዳጀሁትን የሾህ አክሊል እያስታወሳችሁ ተቀበሉ። እሺ ሌላስ ረሳችሁት? ጫማ ሐሞቱ ይቀድማል? ግድ የለም ዋናው ያዙት ብቻ። ጫማው አንዳንድ ምዕመናን አሉ በዚያውም እንኳን ትዝ አስባላችሁ ፊት ቶሎ ብለው ለመቁረብ የሚሮጡ እንደዚህ ይችልሽ ማለት ነው። እሺ ይከካሉ ጋር ናችሁ። ቶሎ ብለው ሰው ሳይቀድማቸው ቶሎ ለመቁረብ ይሮጣሉ። ቶሎ ለመቁረብ ማለት ነው። ፊት የተቀበለው ሰው ዋናውን ክርስቶስ የሚቀበል የኋለኛው ምክትሉን የሚቀበል ይመስል ቶሎ ብሎ ይሯሯጣል። ግፊያ የጅልነት ነው። ታዲያ ተመልከቱ እና ቅደም ተከተሉ ችግር የለውም ነው። ጫማችሁን ለብሳችሁ ብሉት ማለት ጫማ የተባለ ወንጌል ኤፌሶን ምዕራፍ 6 ቁጥር 10 ተስኢነክሙ ኃይለ ወንጌል ዘበሰላም የሰላሙን ወንጌል ተጫምታችሁ ቁሙ እንዳለ ወንጌልን እየተማራችሁ በወንጌል አምናችሁ ወንጌልን ጠብቃችሁ ቁረቡ። እሺ ሌላስ? ሐሞቱ ነው። በትር ተመርኩዛችሁ ማለት በመስቀል ያምናችሁ ቁረቡ ማለት ነው። እሺ ሌላ ሐሞት መራራ ነው። ክርስቶስ ሐሙስ ማታ በ3 ሰዓት ተያዘ። ከሌሊቱ ስንት ሰዓት ይቀራል? 9 ከቀኑ 9 ሰዓት ሐሞት አጠጡት። ስንት ይሆናል? 18 እናንተም እኔ 18 ሰዓት ጾሜ መራራ ሐሞት እንደጠጣው 18 ሰዓት ጾማችሁ ላፋችሁ ምረት ሲሰማው ተቆረቡ ማለት ነው። ሰው ከመቁረቡ በፊት ስንት ሰዓት መጾም አለበት ነው? 18 ሰዓት። ይሄ ነው ሐሞት ጨምሩበት የተባለ። እንደገና ስትበሉ ተብሏል። ሌላ እየቸኮላችሁ ብሉት ተብሏል። ምን እያላችሁ ብሉት? ለምን? ወዲያው ሊወጡ ነዋ። ስደተኞች ናቸው። ሰሙ ነው። ወርቁ ግን እየቸኮላችሁ ብሉት ማለት ምን ማለት ነው? ሟች ነኝ እያላችሁ ቶሎ ስጋውን ደሙን ተቀበሉ። ነገ ሞታለሁ እያላችሁ ስጋውን ደሙን ተቀበሉ ማለት ነው። ሌላስ? ዝርዝር አላዛችሁ? ምን አጥንቱን አትስበሩ። ክርስቶስ በመለኮቱ ሞት አለበት አትበሉ። በስጋው ቢሞት በመለኮቱ ሕያው ነውና በመለኮቱ ሞት አለበት። መለኮቱን ሕማም አግኝቶታል፣ ሞት አግኝቶታል አትበሉ ማለት ነው። ሞተ በስጋ ወሐይ በመንፈስ በስጋ ሞተ በመንፈስ ግን ሕያው ነው እንዳለ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 17 ላይ በመለኮቱ ሞት የለበትም በሉ። እሺ ሌላስ? የተረፈውን በሳት አቃጥሉት። የተረፈውን በሳት አቃጥሉት ማለት ደግሞ መስዋዕት ዕለቱን ነው የሚሰዋ። ለምን? ክርስቶስ ሳይቀበር ስላላደረ ማለት ነው። ክርስቶስ ሳይቀበር ስላላደረ ዛሬ ቅዳሴ ተቀድሶ ዛሬ የተቀደሰበት ለነገ አይደረግም ማለት ነው። አያችሁ ቤተክርስቲያናችሁ ስንዱ መቤት ናት። የሚጎላት ነገር የለም። ክርስቶስ ሳይቀበር እንዳላደረ እንደዚሁም ሁሉ ዛሬ ተሰውቶ ለነገ የሚሆን የለም። አንድ ሌላው ትርጉሙ የበላችሁትን በልታችሁ የተረፈውትን በሳት አቃጥሉት ማለት የተማራችሁትን ተምራችሁ የቀረውን እግዚአብሔር ያውቃል በሉ ማለት ነው። የተማራችሁትን ተምራችሁ የቀረውን እግዚአብሔር ያውቃል በሉ። ሁሉን አውቄ ልጨርሰው አትበሉ ማለት ነው። እሺ ሌላስ? ደሙን እርጩት። አምኑ ላይ መቃ ይሄ ስጋውን ደሙን ተቀብላችሁ ሂዱ። ይሄ ምንድነው? መቃ የተባለ ከንፈር ነው። የክርስቲያኖች ከንፈር ነው። መስኮት ደጃፍ ይባላል። እናንተም ከዚያ መስኮት መቃው ላይ ደሙን እያየ መልአከ ሞት እንደራቀ እናንተም ስጋውን ደሙን ከተቀበላችሁ
ከናንተ ሞት ሊቀርባችሁ አይችልም ማለቱ ነው። በጉን የበሉ እንደወጡ ክርስቶስን የተቀበሉ የቆረቡ ከገሃነም ይወጣሉ ማለት ነው። በጉን በልተው ከግብጽ ወጡ፣ ክርስቶስን በልተን ጠጥተን ከገሃነም ከሲኦል እንወጣለን። በጉን በልተው ባህር ተሻገሩ፣ ክርስቶስን ተመግበን ገሃነመ እሳትን ተሻገርን። በጉን በልተው ከነዓን ገቡ፣ ክርስቶስን ተመግበን መንግስተ ሰማያት እንገባለን። ይሄ የኦሪት